ሰላም እንዴት ናችሁ? የግሬድ 11 የሰከንድ ሴሚስተር ሪቪዥን ባዮሎጂ ነው ይዘንላችሁ የመጣ ነው። በዚህ ቪዲዮ ላይ የምንመለከተው ከዩኒት 4 ጀምሮ እስከ ዩኒት 6 ድረስ ያለውን ሪቪዥን ይሆናል። ዩኒት 4 ላይ ስለ ጄኔቲክስ ነው የምናየው። ጄኔቲክስ ላይ መጀመሪያ ስለ ጄኔቲክ ማቴሪያል እናያለን። ጄኔቲክስ ማለት ምን ማለት ነው የሚለውን ዲፋይን ስናደርግ ጄኔቲክስ is the study of heredity and variation። ስለ ሄሪዲቲ ወይም ደግሞ ካራክተሪስቲክ ትሬትስ that transfers to generation የሚተላለፍ ካራክተሪስቲክን ምን ይመስላል የሚለውና ከዛ ጄኔቲክ ቫሪዬሽን ደግሞ ምን ይመስላል የሚለው የሚያጠና ጄኔቲክስ ይባላል። ጄኔቲክ ማቴሪያልስ የሚባሉት ደግሞ must be able to store information, replicate, mutate and express traits። ጄኔቲክ ማቴሪያል የሚባሉት አሁን ለምሳሌ ዲኤንኤ መውሰድ እንችላለን። ዲኤንኤ ኢንፎርሜሽንን ስቶር ያደርጋል። ሄሪዲተሪ ኢንፎርሜሽን ስቶር የሚደረገው ዲኤንኤ ላይ ነው። ዲኤንኤ ሪፕሊኬት ማድረግ ይችላል። አንዳንድ ጊዜ ደግሞ ጂኖች ምን ሊያደርጉ ይችላሉ? አብኖርማሊ ኮድድ ሊደረጉና ሚውቴሽን ሊያጋጥማቸው ይችላል። በተጨማሪም ደግሞ እነዚህ ጄኔቲክ ማቴሪያሎች ትሬትን ወይም ካራክተርን ኤክስፕሬስ ያደርጋሉ። ዲኤንኤ የምንለው ምንድን ነው? ዴይዛይራይቦ ኒውክሊክ አሲድ የሚባለው is the primary genetic material in all cellular organism. Some viruses use RNA. ዲኤንኤ የሚባለው ፕራይመሪ የሆነ ጄኔቲክ ማቴሪያል ነው ለሁሉም ሴሉላር ኦርጋኒዝሞች። አንዳንዴ ቫይረሶች አርኤንኤን እንደ ጄኔቲክ ማቴሪያል አድርገው ሊጠቀሙ ይችላሉ። ጂንስ የሚባሉት ደግሞ ሴግመንትስ ኦፍ ዲኤንኤ ዛት ኮድስ ፎር ስፔሲፊክ ፕሮቲን ፎር ፋንክሽናል አርኤንኤ ነው። ጂንስ የሚባሉት የዲኤንኤ ፓርቶች ናቸው ወይም ሴግመንቶች ናቸው። እነዚህ ሴግመንቶች ወይም ፓርቶች ስፔሲፊክ የሆነ የፕሮቲን ኮድን ይሰጣሉ። ይህ ፕሮቲን ኮድ ደግሞ ወይም ደግሞ ፋንክሽናል የሆነ አርኤንኤ ፎርም እንዲደረግ ስፔሲፊክ የሆነ ኮድን የሚሰጡት ጂን ተብሎ ይጠራሉ። ጂኖች ደግሞ the part of DNA ወይም the segment of the DNA ናቸው። the structure and function of DNA እና RNA ስንመለከት structure and function of DNA ጋር እንጀምር። DNA double helix የሆነ ሞዴል proposed by Watson and Crick in 1953 using X-ray data from Rosalind Franklin. ደብል ሄሊክስ ነው የዲኤንኤ አንደኛው ስፔሲፊክ ወይም ደግሞ ከሌሎቹ የተለየ ከአርኤንኤ የተለየ ካራክተር ብለን የምንወስደው ደብል ሄሊክስ ነው። in 1953 ነው ዲስከቨሪ የተደረገው በኤክስሬ አማካኝነት። በውስጡ ደግሞ ሶስት ዋና ዋና ነገሮችን ይዟል። አንደኛ ፎስፌት ግሩፕ አለው። ሁለተኛ ዲዛይራይቦስ ሹገር አለው። ዲዛይራይቦስ ማለት 5 ካርበን ያለው የሹገር አይነት ነው። በተጨማሪም ናይትሮጂየስ ቤዝ አለው። 4 ናይትሮጂየስ ቤዞች አሉ፣ አዴኒን፣ ቲያሚን፣ ሳይቶሲን እና ጊዩኒን። ስለዚህ ከነዚህ ውስጥ አንዳንዱን ይይዛል። በእነዚህ በሶስቱ ነው ፎርም የሚሆነው። ቤዝ ፔሮች ሁልጊዜም ቤዞች ፔር የሚሆኑት ቤዝ የሚባሉት እነዚህ ናቸው፣ አዴኒን፣ ቲያሚን፣ ሳይቶሲን እና ጊዩኒን የምንላቸው። አዴኒን ሁልጊዜም ፔር የሚሆነው ከማን ጋር ነው? ከቲያሚን ነው። ይሄ ማለት ዲኤንኤ ደብል ሄሊክስ ነው ብለናል። ደብል ሄሊክስ ከሆነ እነዚህ ሄሊክሶቹ ምን ይሆናሉ? አታች ይሆናሉ። እርስ በርሳቸው እንደዚህ የተያያዙ ናቸው እና በመካከላቸው ይሄኛውን ስትራንድ ከዚህኛው ስትራንድ ጋር የሚያያዘው በናይትሮጂየስ ቤዞቹ ነው። ሁልጊዜም አዴኒን ከሆነ እዚህኛው ስትራንድ ላይ ያለው አዴኒን ከሆነ በዚህኛው በኩል አታች የሚያደርገው ወይም ፔር የሚያደርገው ከማን ጋር ነው? ከቲያሚን ጋር ነው። በማን? በሃይድሮጅን ቦንድ አማካኝነት። ሳይቶሲን ከሆነ ደግሞ በዚህ ሳይድ ያለው ከማን ጋር ነው ሁልጊዜ ፔር የሚያደርገው? ከጊዩኒን ጋር ነው። ስለዚህ ሁሌም የጊዩኒን እና የሳይቶሲን እንትኖች አታች የሚደረጉት በዚህ መንገድ ነው። ሁልጊዜም ደግሞ አንቲፓራላል የሆነ ስትራንድ ነው ያለው። አንደኛው ስትራንድ ለምሳሌ ይሄኛው አንደኛው ስትራንድ ነው ብለን ብንወስድ አንደኛው ስትራንድ ራን የሚያደርገው from 5 to 3 ከሆነ the second strand ራን የሚያደርገው በአንቲፓራላል ነው ወይም በግልባጩ ነው። ከ3 ወደ 5 ነው። እንደዚህ አይነት አሬንጅመንት ነው የሚኖራቸው። የዲኤንኤ ፋንክሽን ምንድነው የሚለውን ስናይ አንደኛው የዲኤንኤ ፋንክሽን ጄኔቲክ ኢንፎርሜሽን ስቶር የሚደረግበት the main part ነው። ሁለተኛ ዳይሬክት ፕሮቲን ሲንተሲስ ቪያ አርኤንኤ። ሁልጊዜም ፕሮቲን ሲንተሲስ ዳይሬክት የሚደረገው ከዲኤንኤ በሚሰጠው ኮድ ነው። ዲኤንኤ ያለች በትራንስክሪፕሽን ወደ ሜሴንጀር አርኤንኤ ይቀየራል። ሜሴንጀር አርኤንኤ ወደ ከዛ ሜሴንጀር አርኤንኤ ያለ ከዛ በኋላ ደግሞ ትራንስሌሽን ይካሄዳል። ትራንስሌሽን ላይ ደግሞ ትራንስፈሬዝ አርኤንኤ ይሳተፋል። ከዛ ራይቦዞም ላይ ፕሮቲን ሴንተሳይዝ ይደረጋል እና ለዛ ለፕሮቲን ሴንተሳይዝ ዳይሬክሽኑ የሚሰጠው ወይም ኮማንዶ የሚሰጠው ዲኤንኤ ነው። ሪፕሊኬት በተጨማሪ ደግሞ ሪፕሊኬት ያደርጋል to pass information to the daughter cell። ሁልጊዜም ሴል አዲስ የሚፈጠር ሴል የለም። ሁሉም ሴል comes from pre-existing ሴል ነው።
በምን አማካኝነት በሴል ዲቪዥን አማካኝነት ሴል ዲቫይድ ሲሆን ደግሞ ዋነኛው ነገር ምንድነው ዲኤንኤው ሪፕሊኬት መሆን አለበት ዲኤንኤው የራሱን ኮፒ ይሰራል ለዛ ነው ከዛ ከአንደኛው ሴል የነበረው ወደ ሌላኛው ኢንፎርሜሽኑ የሚተላለፈው በዲኤንኤ ሪፕሊኬሽን ነው ለዛ ይጠቅማል undergoes mutation to generate variation mutation በሚፈጠርበት ጊዜ ደግሞ variation generate እንዲሆን ያደርጋል ሌላኛው ደግሞ RNA ነው ስትራክቸሩና ፋንክሽናሉን ስናይ RNA ከዲኤንኤ የሚለየው ሲንግል ስትራንድድ መሆኑ ነው አንዳንድ ቫይረሶች ላይ ግን ደብል ስትራንድድ ሊሆን ይችላል ግን በቃ በአጠቃላይ RNA ሲንግል ስትራንድድ ነው በተጨማሪም ደግሞ RNAም DNAም ከሶስት ነገሮች ነው የተሰሩት ከናይትሮጂየስ ቤዝስ ከፎስፌት ግሩፕ እና ከዛ ከፔንቶስ ሹገር ነው ነገር ግን ሹገሩ ላይ ያኛው ምን ነበረ ዲዛይራቦስ የሚባል ፔንቶስ ሹገር ነበረ እዚህኛው ላይ RNA ላይ ያለው ግን ማን ነው ራይቦዝ የሚባል ሹገር ነው እና OH ግሩፕ አለው ሁለት ካርበንን የያዘ ነው ቤዞቹ ደግሞ አዴኒን አለ ዩራሲል ዲኤንኤ ላይ ማን ነበር ያለው አዴኒን ቲያሚን ሳይቶሲን እና ጉኒን ነው አዴኒን ሳይቶሲን እና ጉኒን ሁለቱም ላይ አንድ አይነት ሆነው ግን RNA ላይ ስንመጣ ቲያሚን በማን ይተካል በዩራሲል ይተካል የታይፕስ ኦፍ RNA ስንመለከት ሜሴንጀር RNA የምንለው አለ ሜሴንጀር RNA ጄኔቲክ ኮድን from DNA to ribose for translation ይዞት የሚሄደው ነው ምን ብለናል ቅድም DNA ለፕሮቲን ሲንተሲስ ያገለግላል ፕሮቲን ሲንተሲስ ላይ ደግሞ ፕሮሰስ አለው መጀመሪያ DNA ትራንስክሪፕሽን ነው የሚያካሂደው ትራንስክሪፕሽኑ የሚካሄደው DNA ላይ የነበረው ኮድ በሜሴንጀር RNA አማካኝነት ኬሪ ይደረጋል ከዛ ኬሪ የተደረገው ጄኔቲክ ኮድ ደግሞ ወደ ራይቦዞም ይሄዳል ራይቦዞም ፕሮቲን ሲንተሳይዝ የሚደረግበት ነው ወይም ደግሞ ትራንስሌሽን የሚካሄድበት ነው ትራንስፈሬዝ RNA ደግሞ ስራው ምንድነው bring specific amino acid to ribose has anticodon ትራንስፈሬዝ RNA አንቲኮዶን አለው ፕሮቲን ሲንተሳይዝ ከሚደረገው ወይም ፕሮቲን ምንድነው ፖሊመር ነው ፖሊመር ከሆነ የሚሰራበት ሞኖመር አለው ሞኖመሩ አሚኖ አሲድ ነው ይሄን ሞኖመር ይዞ የሚሄደው ትራንስፈሬዝ RNA ነው ራይቦዞማል RNA የምንለው ደግሞ structural and catalytic component of the ribosome ነው የራይቦዞም ስትራክቸር እና ካታሊክ የሚያደርግ ወይም ሪአክሽኑ እንዲፋጠን የሚያደርገው part of the ribosome RNA ራይቦዞማል RNA ተብሎ ይጠራል DNA replication እንዴት ነው የሚካሄደው መጀመሪያ ላይ semi conservative አለ each new DNA molecule contain one original stranded and one newly synthesized strands DNA replication በሚካሄድበት ጊዜ ለምሳሌ ይሄኛው ምንድነው እንበል ይሄኛው DNA ነው ብለን እንውሰድ ሁለት ስትራንድ አለው እና ይሄ DNA ሪፕሊኬት ሊያደርግ ነው ሪፕሊኬት በሚያደርግበት ጊዜ አንድ እንደዚህ ሆነና ከዛ ሁለተኛ ደግሞ እንደዚህ ሆነ ይኖረናል ከዛ ይሄ ሪፕሊኬት የሚያደርገው አንደኛው ኦሪጂናል ላይ ሌላ አዲስ እንትን ይሰራበታል አዲስ ኒው ስትራንድ ይኖረዋል ከዛ ያኛውም ሌላኛው ስትራንድ ምን ይኖረዋል አዲስ ኒው ስትራንድ ይኖረዋል እነዚህ አሲዩም አድርጉ በቃ ይሄኛው አዲስ የተፈጠሩት ሪፕሊኬት ተደርገው የተፈጠሩት DNA ናቸው እያንዳንዱ የDNA ሞለኪውል አንድ ኦሪጂናል እና አንድ ኒው ይኖረዋል ስለዚህ አንድ ኒውሊ ሲንተሳይዝድ የተደረገው ይሄኛው ነው ኦሪጂናሉ ደግሞ ይሄኛው ነው እዚህ ጋር ኦሪጂናሉ ይሄኛው ነው ኒውሊ ሲንተሳይዝድ የተደረገው ደግሞ ይሄኛው ነው occurs in S phase of the cell cycle ሴል ሳይክል ላይ የተለያዩ ፌዞች አሉ G phase አለ G phase የሚባለው ሴሉ ወይም ጋፕ 1 ፌዝ የሚባለው ማለት ነው ሴሉ ለሪፕሊኬሽን ፕሪፔርድ የሚሆንበት ፓርት ነው ኤስ የሚባለው ደግሞ የዲኤንኤ ሪፕሊኬሽን የሚካሄድበት ፓርት ነው ስለዚህ ዲኤንኤ ሪፕሊኬሽን ኦከር የሚያደርገው የሴል ሳይክል ኤስ ፌዝ ላይ ነው የሚሆነው እዚህ ፕሮሰስ ላይ የሚሳተፉ ኬንዛይሞች እና ማን ናቸው ብለንስና የመጀመሪያው ሄሊኬስ ምንለው ነው ሄሊኬስ ስራው ምንድነው ዲኤንኤ ደብል ስትራንድ ነው ብለናል እነዚህ ሁለት ስትራንዶች አንድ ላይ አታች ያደረጉ ናቸው ወይም ባይንድ ያደርጉ ናቸው ሄሊኬስ የሚባለው ኢንዛይም እነዚህ ባይንድ ያደረጉትን ስትራንዶች አንዊንድ እንዲሆኑ ወይም ሰፓሬት እንዲሆኑ ያደርጋቸዋል ቀጣይ የሚመጣው ደግሞ ፕሪሜዝ የሚባለው ነው ፕሪሜዝ ሲንተሳይዝ ያደርጋል የአርኤንኤ ፕራይመርን ሲንተሳይዝ ያደርጋል ከዛ DNA polymerase in prokaryotes ከሆነ add nucleotide to grow the strands አሁን ይሄ unwind ሆኗል unwind ከሆነው ላይ ደግሞ ፕሪሜዝ የአርኤንኤ ፕራይመርን
ሲንተሳይዝ አድርጓል ከዛ ቀጥሎ በዲኤንኤ ፖሊመሬዝ በሚባለው ፕሮካሪዮቲኮች ላይ ከሆነ ዲኤንኤ ፖሊመሬዝ በሚባለው አማካኝነት ኒውክሊዮታይዶች አድ እየተደረጉ አዲስ ስትራንድ ቢልድ አፕ መደረግ ይጀምራሉ ኦን ዘ ኦሪጂናል ዋን ወይም ደግሞ ኦልድ ስትራንዱ ላይ አዲስ ስትራንድ መሰራት ይጀምራል ዲኤንኤ ፖሊመሬዝ 1 ደግሞ ሪሙቭ ዘ አርኤንኤ ፕራይመር ኤንድ ፊል ዘ ጋፕ ከዛ መጀመሪያ ላይ ሲጀመር ማን ነበር የገባው በፕሪሜዝ አማካኝነት አርኤንኤ ፕራይመር ነበር የተጀመረው መጨረሻ ላይ ይሄ ዲኤንኤ ፖሊመሬዝ 1 የሚባለው አርኤንኤ ፕራይመሩን ሪሙቭ እንዲሆን ያደርግና የአርኤንኤ ፕራይመሩን ጋፕ ፊል ያደርገዋል በዚህ መሰረት ነው የሚሄዱት ሊጌዝ ማለት ጆይኒንግ ኦክሳዚክ fragments on lagging strand lagging እና leading strand የሚባላለው ስለዚህ ሊጌዝ ማለት ምን ማለት ነው ጆይን ማድረግ ነው ፍራግመንቶቹ ጆይን እንዲሆኑ ያደርጋል ስለ leading እና lagging strand ስናወራ leading strand የሚባለው synthesized continuously toward the replication fork ነው ወደ replication fork ነው synthesized የሚደረገው ወይም replicate ያደረገ ያለ በዛው ዳይሬክሽን ነው የሚሰራው leading strand ከሆነ lagging strand ከሆነ ደግሞ opposite from the fork ነው ወይም ደግሞ እየተላቀቀ ካለው የዲኤንኤ ዳይሬክሽን ወደ ተቃራኒው አቅጣጫ ነው የሚሆነው discontinuously as ኦካዛኪ ፍራግመንትስ ነው የሚሰራው መጨረሻ ላይ ነው በሊጌዝ አማካኝነት እነዚህ ኦካዛኪ ፍራግመንትስ ጆይን ይሆናሉ ኦል ላጊንግ ስትራንድ ላይ ማለት ነው በዚህ መንገድ ነው የሚሰራው ሴል ዲቪዥን ላይ ስንመጣ ሁለት አይነት ታይፕስ ኦፍ ሴል ዲቪዥን አለ ማይቶሲስ እና ማዮሲስ ምንለው ማይቶሲስ ወይም ሶማቲክ ሴል ላይ የሚካሄድ የሴል ዲቪዥን አይነት ሲሆን ማዮሲስ ምንለው ደግሞ ጀርም ሴል ላይ የሚካሄድ የሴል ዲቪዥን አይነት ነው ሴል ሳይክል ላይ ስናይ ቅድም ትንሽ ያየ ነው ማለት ነው ኢንተርፌዝ ምንለው አለ ኢንተርፌዝ ላይ ሶስት አሉ ጋፕ 1 ኤስ እና ኤስ ፌዝ የሚባለውና ከዛ ጋፕ 2 ምንለው አለ ፕላስ ደግሞ ማናል የሴል ሳይክል የሁለቱ ድምር ነው የኤም ፌዝ እና የኢንተርፌዝ ኤም ፌዝ ላይ ደግሞ ማይቶሲስ እና ማዮሲስ የሚካሄድበት ነው ፕላስ ሳይቶኪኔሲስ ያለበት ፕሮሰስ ነው ሴል ሳይክል የነዚህ የኢንተርፌዝ እና የኤም ፌዝ አንድ ላይ ድምር ነው የሚሆነው ኢንተርፌዝ the main ፓርቱን የሚይዘው ነው ወይም የሴል ሳይክሉን ዋናውን በጣም ሎንገር የሆነውን ጊዜውን የሚወስደው ኢንተርፌዝ ነው ለ10% አካባቢ ደግሞ ኤም ፌዝ የሚወስደው ይሆናል ማይቶሲስ እና ማዮሲስን በቀላሉ እናወዳድራቸው ማይቶሲስ ፐርፐዙ ምንድነው ለግሮዝ ሪፔር ለሴክሹዋል ሪፕሮዳክሽን ነው አሴክሹዋል ሪፕሮዳክሽን ምንለው ሪፕሮዲዩስ የሚያደርጉት በሴል ዲቪዥን ወይም በዲቪዥን ከሆነ ነው በዲቪዥን ከሆነ የሚከተሉት የሴል ዲቪዥን አይነት ማይቶሲስ ነው በተጨማሪም ደግሞ ግሮ ለማድረግ የተለያዩ የሰውነት አካሎቻቸውን ግሮ የሚያደርጉት በማይቶሲስ ሴል ዲቪዥን ነው ምክንያቱም ከፓረንት ሴላቸው ተመሳሳይ የሆኑ ሴሎች እየተባዙ ነው ግሮዝ የሚፈጠረው አንዳንዴ ደግሞ ሴሎች ዳሜጅ ሊሆኑ ይችላሉ እነዚህ ዳሜጅ የሆኑ ሴሎች ሪፔር የሚደረጉት በማይቶሲስ የሴል ዲቪዥን አይነት ይሆን ማዮሲስ ደግሞ ጋሜት ፕሮዳክሽን ነው ጀርም ሴሎች ፕሮዲዩስ የሚደረጉበት ነው ወይም የጋሜት ሴሎች ፕሮዲዩስ የሚደረጉበት ነው ጎናዳን ኦቫሪስ እና ስፐርም ፕሮዲዩስ የሚደረጉበት ኦፍስፕሪንግ ፕሮዲዩስ የሚደረግበት የሴል ዲቪዥን አይነት ነው ነምበር ኦፍ ዲቪዥኑ ማይቶሲስ ላይ ከሆነ 1 ነው ማዮሲስ ላይ ከሆነ ግን 2 ነው ማዮሲስ 1 እና ማዮሲስ 2 ማዮሲስ 2 ከማይቶሲስ ጋር ተመሳሳይነት አለው ዶተር ሴሎች የሚፈጠሩት ማይቶሲስ ላይ ከሆነ ሁለት ዶተር ሴሎች ናቸው which are identical to each others and their parents ማዮሲስ ላይ ከሆነ ደግሞ አራት ዶተር ሴል ናቸው ሁሉም አራቱም all of them are unique ነው የሚሆኑት ክሮሞዞም ነምበራቸውን ስናይ same as the parents ነው parents ላይ ያለውና የዶተር ሴሎቹ ላይ ያለው የክሮሞዞም መጠን ዳይፕሎይድ ነው የሁለቱም ቲኤን ነው የሚሆነው when it come to meiosis ላይ ስንመጣ ግን half of the parent cell ነው የሚሆነው ሁሉም አራት ዶተር ሴሎች half ነው የሚኖራቸው ከፓረንት ሴል if the parent cell have 46 ክሮሞዞም ካለው የዶተር ሴሎቹ ስንት ነው የሚሆነው 23 ነው የሚሆነው half of their parents ጄኔቲክ ቫሪያሽናቸውን ስናይ ደግሞ ክሎን የላቸውም እነዚህኞቹ ግን በደንብ ጄኔቲክ ቫሪዬሽን አላቸው ምክንያቱም ፕሮፌሰር ዋን ላይ ክሮሲንግ ኦቨር ያካሂዳሉ ያ ደግሞ ጄኔቲክ ቫሪዬሽናቸው በደንብ እንዲመጣ ኢንዲፔንደንት የሆነ አሶርትመንት አላቸው ይሄ ሁሉ ምን ይፈጥራል ጄኔቲክ ቫሪዬሽን እንዲፈጠር ያደርጋል ኤንድ ማይቶሲስ ኦከር የሚያደርገው ኦን ሶማቲክ ሴል ላይ ሲሆን ማዮሲስ ደግሞ ኦከር የሚያደርገው ኦን ጀርም ሴል ወይም ጎናድስ ላይ ነው ፕሮቲን ሲንተሲስ ደግሞ ምንድነው የሚለውን እናይ ሴንትራል ዶግማ የሚባለው ዲኤንኤ ላይ አለ ዲኤንኤ ትራንስክሪፕሽን ያካሄድና ወደ አርኤንኤ ትራንስሌሽን ያካሄድና ፕሮቲን ሲንተሳይዝ እንዲደረግ ያደርጋል ትራንስክሪፕሽን ማለት ምን ማለት ነው
ትራንስክሪፕሽን ኒውክለስ ላይ ነው ኦከር የሚያደርገው RNA polymerase bind to the promoter unwind the DNA double strand ነው ስለዚህ RNA polymerase የሚባለው ኤንዛይም ይመጣና DNAን unwind ያደርገዋል unwind ማለት ሁለት ስትራንድ የተጣበቀ የነበረውን እንዲለያይ ያደርገዋል the part of the DNA ላይ ከዛ synthesis of messenger RNA complementary to the template antisense strands ምን ያደርጋል messenger RNA complementary ይሆናል መጀመሪያ ለምሳሌ በስዕል ለመመልከት ያህል ይሄንን ምንድነው ብለን እናስበው ይሄኛው የዲኤንኤ ሴግመንት ነው ብለን እናስበው ከዛ እዚህ ጋር ዲኤንኤ RNA ፖሊመሬዝ መጣና ወደዚህ ሊቀጥል የነበረውን የዲኤንኤ ሴግመንት አንዊንድ አደረገው ከዛ አንዊንድ ሲሆን ምንድነው የሚሆነው እንደዚህ ነው የሚሆነው ከዛ ሜሴንጀር RNA ከኮምፕሊሜንታሪ ቱ ዲኤንኤ ምን ያደርጋል መሰራት ይጀምራል ሲንተሳይዝ መሆን ይጀምራል እንደዚህ ለምሳሌ እዚህ ጋር የሚሰራው ምንድነው ሜሴንጀር RNA ነው ምክንያቱም RNA ሲንግል ስትራንድድ ስለሆነ ከዛ ፕሪ ሜሴንጀር RNA in eukaryotic processed cap tail ስፒልክ ያለ eukaryotic ላይ ሲሆን እንደዚህ ይሄዳል ኮምፕሊሜንታሪ ስለሆነ if እዚህ ጋር ያለው ለምሳሌ እዚህ ጋር ያለው የናይትሮጅን ቤዝ አዴኒን ከሆነ ሜሴንጀር RNA ላይ የሚሆነው ደግሞ ምን ይሆናል ቲያሚን ነበር የሚሆነው ግን RNA ላይ ቲያሚን በማን ይተካል በዩራሲል ይተካል ዩራሲል ይሆናል እዚህኛው ላይ ጉኒን ከሆነ ያለው ወደዚህ እንትን ሲሆን ሳይቶሲን ይሆናል እንደዚህ ያለ ምን ይሆናል ትራንስክሪፕሽን ይካሄዳል ጄኔቲክ ኮድ ላይ ትሪፕሌት ኮዶን የሚባላሉ ትሪፕሌት ኮዶን እነዚህ ጄኔቲክ ኮዶች ደግሞ ትሪፕሌት ኮዶስ ናቸው ሶስት ቤዞች አላቸው ሜሴንጀር RNA ላይ ሲሆን ስታርት ኮዶንስ የሚባሉት AUG ናቸው AUG ከሆነ ሁልጊዜም ስታርት ኮዶን ነው ስቶፕ ኮድስ የሚባሉት ደግሞ UAA UAG እና UGA ናቸው codes is degenerate multiple codes for same amino acid and universal ናቸው ኮድሶች ደግሞ ዲጀነሬት ያደርጋሉ ብዙ ኮዶች ለተመሳሳይ አሚኖ አሲዶች ሊሰሩ ይችላሉ አሚኖ አሲዶች አሉ 20 አሚኖ አሲዶች ናቸው ግን ለነዚህ 20 አሚኖ አሲዶች 64 የሚሆን ኮድስ አሉ እነዚህ ኮዶች ለአንድ አሚኖ አሲድ more than one ኮድ አለው ማለት ነው በዚህ መንገድ ስናየው ትራንስክሪፕሽን በዚህኛው መንገድ ነው የሚካሄደው ትራንስሌሽን ምናለው ደግሞ ራይቦዞም እና ሳይቶፕላዝም ላይ ነው ኢኒሺዬሽን አለው ራይቦዞም አሴምብል አት ስታርት ኮዶን ራይቦዞም ምን ይሆናል ስታርት ኮዶን ላይ ያለው AUG ላይ ኢኒሺዬት ይደረጋል ከዛ ኢሎንጌሽን ይፈጠራል ትራንስሌሽን transferase RNA brings amino acid peptide bond forms ምን ያደርጋል ማለት ነው የትራንስፈሬዝ RNA ስራ አሚኖ አሲዶችን በኮዱ መሰረት እየሰበሰበ ወደ ራይቦዞሙ ማምጣት ነው አሚኖ አሲዶች ደግሞ በምንድነው የሚያዙት በፔፕታይድ ቦንድ ይያዙና ፔፕታይድ ቼንን ይሰራሉ ተርሚኔሽን ደግሞ የሚሆነው እዛ ከሜሴንጀር RNA ላይ የመጣው ተርሚኔሽን ኮዱ UAA ላይ ከደረሰ ለምሳሌ ሄዶ የሜሴንጀር ኮዱ UAA ላይ በሚደርስበት ጊዜ እነዚህ አሚኖ አሲዶች በፔፕታይድ ቦንድ የመያያዛቸው ነገር ያቆማል ስቶፕ ኮዱ ላይ ሪችድ ሲያደርግ ከዛ ፖሊፔፕታይዱ ከራይቦዞም ሪሊዝ ይደረጋል ምን ፎርም ተደረገ ፕሮቲን በዚህ መንገድ ሲንተሳይዝ ይደረጋል ሌላ ስለ ሜንዴሊያን ኢንሄሪታንስ ነው ሜንዴሊያን ኢንሄሪታንስ ላይ ግሪጎር ሜንደልስ የተባለው the father of genetic ተብሎ የሚጠራው ሰው experiments with pea plants experiment ሰራ ኪተርሞች እሱ ያስቀመጣቸው አለል ማለት ምን ማለት ነው alternate form of the gene ነው የጂን alternate form ነው ለምሳሌ አንድ ጂን በሜንዴሊያን እንትን መሰረት በሜንዴሊያን ጥናት መሰረት አለል ብሎ ይከፈለ አንድ የፒ ቅጠል ወይም አበባው ምን አይነት ከለር ሊኖር ይችላል ወይ ፒንክ ከለር ሊሆን ይችላል ወይ ነጭ ከለር ሊሆን ይችላል ስለዚህ አለል ማለት ፒንክ እና ነጭ መሆን alternate form of the gene አለል ተብሎ ይጠራል ዶሚናንት የሚባለው expressed in heterozygote capital letter ነው ዶሚናንት የሚባለው ካራክተር ሆኖ ወይም ትሬት ሆኖ ኤክስፕረስ የሚያደርገው በካፒታል ሌተር ነው እናም ደግሞ ሄትሮዛይገስ ሆኖ እንኳን ማለትም ከዛኛው አለል ጋር ሆኖ ለምሳሌ ነጭና ቀይ ፒንክ የመሆን አለል ከለር የአበባ ከለሩ ነጭና ቀይ መሆን አለል ስለዚህ ነጭ ዶሚናንት ነው ካለ ነጩ ከቀዩ ጋር ራሱ አለሎች ሁለት አለሎች ናቸው ለአንድ ኤክስፕረስ የሚደረገው ስለዚህ አንደኛው ዶሚናንት ከሆነ ሌላኛውን ምን ማድረግ ይችላል ማስክ ማድረግ ይችላል ነው ባጭሩ ሪሲሲቭ ከሆነ ደግሞ ማስክስ ባይ ዘ ዶሚናንት ነው በሎወር ኬዝ ነው የሚጻፈው ወይም በስሞል ሌተር ነው የሚጻፈው በዶሚናንቱ ይሸፈናል
ጄኖታይፕ የምንላቸው ደግሞ ጄኔቲክ ሜካፖች ናቸው። ለምሳሌ አሁን ይሄ ቲ በካፒታል የተጻፈው ቲ ዶሚናንት ነው። በስሞል የተጻፈው ቲ ደግሞ ሪሴሲቭ ነው። ስለዚህ ይሄኛው ሪሴሲቭ በዶሚናንቱ ማስክ ይደረጋል። ኢፍ ኢት ኢዝ ናት ቲ ሁለቱም ካልሆኑ በቀር ኤክስፕረስ አይደረግም የዚህ የቲ ካራክተር። ፌኖታይፕ የሚባለው ኦብዘርቭድ የሚደረገው ኦብዘርቫብል የሆነው ትሬት ነው። ሆሞዛይገስ የምንለው the same allele ከሆነ ነው። ካፒታል ቲ ከሆነ ሆሞዛይገስ ነው የሚባለው። ይሄኛውም ስሞል ቲ ከሆነ ሆሞዛይገስ ነው። ሄትሮዛይገስ ደግሞ ዲፍረንት አለል ነው። ቲ ካፒታል ቲ እና ስሞል ቲ። ወይን እንደዚህ አይነት ኬዝ ላይ ራሱን ኤክስፕረስ ማድረግ የሚችለው ዶሚናንት ሲባል ራሱ ደግሞ ኤክስፕረስ ማድረግ ማይችለውና ማስክ የሚደረገው ደግሞ ሪሴሲቭ ተብሎ ይጠራል። የሜንደልስ ሎ ላይ ሎስ ኦፍ ሴግሪጌሽን አለ። አለል ሰፓሬትስ ዱሪንግ ጋሜት ፎርሜሽን ጋሜት ፎርም በሚሆንበት ጊዜ አለሎች ሰፓሬት ያደርጋሉ ብሎ አስቀምጧል። ሁለተኛ ደግሞ ኢንዲፔንደንት የሆነ አሶርትመንት አለው። ጂን ፎር ዲፍረንት ትሬትስ አሶርት ኢንዲፔንደንትሊ ኢፍ ዋን ዲፍረንት ክሮሞዞምስ። ስለዚህ የተለያየ ክሮሞዞም ላይ ከሆኑ ያሉት ጂኖች ዲፍረንት የሆነ አሶርትመንት ነው ያላቸው ለተለያየ ትሬት ነው የሚሉ። ለምሳሌ አንድ ነገር ነጭ መሆኑ ከለሩ ነጭ መሆኑና ረጅም መሆኑ የተለያየ አሶርትመንት ነው። ነጭ መሆኑ ከረጅም መሆኑ ጋር የሚያያይዘው ካራክተር የለም። ምክንያቱም ሁለቱ የተለያዩ ትሬቶች ስለሆኑ ኢንዲፔንደንትሊ ነው አሶርት የሚደረጉት ብሎ አስቀምጧል። ሞኖ እና ዳይሃይብሪድ ክሮስ ማለት ምን ማለት ነው? ሞኖ ሃይብሪድ ክሮስ ማለት አንድ ትሬት ብቻ ነው። አንድ ትሬትን ብቻ ክሮስ ስናደርግ ሞኖ ሃይብሪድ ክሮስ ይባላል። ዳይሃይብሪድ ክሮስ የሚባለው ደግሞ ሁለት ትሬቶችን ነው። ትሬት ማለት ካራክተር ነው ብለናል፣ ወይ ባህሪ ነገር ነው ብለን ወይም ኤክስፕረስ የሚደረግ ነገር ነው። ስለዚህ አንድ ኤክስፕረስ የሚደረግ ከለር ከሆነ ከለርን ብቻ ከሆነ ክሮስ የተደረገው ሞኖ ሃይብሪድ ክሮስ ነው የሚባለው። ዳይሃይብሪድ ክሮስ ምንለው ደግሞ ከለርንና ከዛ ደግሞ ተጨማሪ ሌላ ካራክተር ለምሳሌ ቁመት፣ መርዘምና ማጠን ከዛ ደግሞ የአበባው አግዣሊ ነው ወይስ ተርሚናሊ ነው የሚሆነው የሚለውን ነገር የሚገልጽ ከሆነ ሁለት ነገሮችን ከያዘ ደግሞ ዳይሃይብሪድ ክሮስ ተብሎ ይጠራል። ቴስት ክሮስ የሚባለው ቴስት ክሮስ crossing an individual with unknown genotype showing dominant phenotype with homozygous recessive individual። ቴስት ክሮስ ማለት crossing over ነው። አንድ የማናቀው ጄኖታይፑን አናቀውም ግን ዶሚናንትሊ ፌኖታይፑ ይታያል። ይሄ ማለት ምን ማለት ነው? ለምሳሌ አንድ ቅጠል አንድ አበባ ቢኖርና ወይም ፒ ቢኖርና የፒው አበባውን ስናየው ነጭ ነው ከላይ ስናየው። ነገር ግን ውስጡ እንትን ላይ ጄኔቲካሊ ሆሞዛይገስሊ ነጭ ነው ወይስ ደግሞ ሪሴሲቭ የሆነ ማስክ የተደረገ ካራክተር አለው የሚለውን አናውቅም። እና እሱን ለማረጋገጥ ብለን ከሆሞዛይገሱ ጋር ክሮስ አድርገን የትኛው ነው የሚለውን ለማረጋገጥ የምንሄድበት መንገድ ቴስት ክሮስ ተብሎ ይጠራል። ፐርፐዙ ምንድነው? የቴስት ክሮስ to determine if the dominant individual is homozygous or heterozygous መሆኑን ለማወቅ ነው። ሆሞዛይገስ ነው ወይስ ሄትሮዛይገስ ነው የሚለውን ነገር ለማወቅ ምን እናደርጋለን? ቴስት ክሮስ ይሰራል። ይሄ ማለት ምን ማለት ነው? ለምሳሌ አሁን ይሄ ቲ ሲሆንና ከዛ ቲ ሲሆን ፌኖታይፒካሊ ሁለቱም ተመሳሳይ አይነት ካራክተር ነው የሚኖራቸው። ጂኖታይፒካሊ ግን የተለያዩ ናቸው። ይሄ ሄትሮዛይገስ ነው፣ ይሄ ሆሞዛይገስ ነው። ስለዚህ እኛ ይሄኛው ይሁን ይሄኛው አናቀውም። ኢንዲቪጁዋሉ የትኛው ላይ እንደሚካተት አናቀውም። ይሄን ለማረጋገጥ ስንል ከማን ጋር ክሮስ እናደርገዋለን? አናውን የሆነውን ከማን ጋር ክሮስ እናደርገዋለን? ከሆሞዛይገስ ሪሴሲቭ ጋር ክሮስ እናደርገዋለን። ሆሞዛይገስ ሪሴሲቭ ጋር የሚያመጣልን ዋጋ ምን ያደርግልናል ማለት ነው? ይሄ ነገር ሄትሮዛይገስ ነው ወይስ ሆሞዛይገስ ነው የሚለውን ነገር ለማረጋገጥ ወይም ዲተርማይን ለማድረግ ያግዘናል። ሴክስ ዲተርሚኔሽን ላይ ደግሞ ሂውማን ላይ እንዴት ነው ሴክስ ዲተርማይን የሚደረገው? ኢፍ ኤክስ ከሆነ አሶርትመንቱ ወይም የመጣ ኤክስ ከሆነ ፊሜል ነው የሚሆነው። ማለትም ከእናትም ከአባትም የተወሰደው ክሮሞዞም ኤክስ ከሆነ ፊሜል ትሆናለች። ከአባትየው ዋይ ተወስዶ ከእናትየው ኤክስ ከሆነ ደግሞ ምን ይሆናል? ሜል ይሆናል። ሁልጊዜም ከእናት የሚወሰደው ኤክስ ነው። ስለዚህ የሚወለደውን ኦፍስፕሪንግ የሴክስ ታይፕ የሚወክለው የማን ነው? የፋዘሩ ነው። ከፓተርናል ነው የሚወከለው። ሜል ዲተርማይን ዘ ሴክስ። ሜሎች ናቸው ዲተርማይን የሚያደርጉት ሴክሱ ምን እንደሚሆን። ምክንያቱም ሴት ከሆነች ሁልጊዜም ኤክስ ነው እንትን የምትለው። ስለዚህ ዲተርማይን ማድረግ አትችልም። ኤክስ ዋይ የሚመጣው ከማን ነው? ዋይ የሚመጣው ከሜል ስለሆነ ስፐርም ኬሪ የሚያደርገው ኤክስ እና ዋይ ነው። ዲተርማይን የሚደረገው በሜል ይሆናል።
other ሲስተሞች ደግሞ ለምሳሌ የበርድን መውሰድ እንችላለን ዜድ ከሆነ ሜል ነው ZW ከሆነ ፊሜል ይሆናል አንዳንድ ኢንሴክቶች ደግሞ ኤክሶን ቢዎች ደግሞ ሃይፕሎይድ ይከተላሉና በዚህ መንገድ ነው ሴክስ ዲተርማይን የሚደረገው ኔን ሜንዴሊያን ኢንሄሪታንስ ላይ ስንመጣ ደግሞ ሜንዴሊያ ላይ ወይ ዶሚናንቲ ነው ያለው ወይም ደግሞ ዶሚናንሲ ብቻ ነው ያለው ብሎ ነው ያስቀመጠው ስለዚህ ሪሴሲቭ ራሱን ኤክስፕረስ ማድረግ አይችልም if the dominant heterozygously represent ካደረገ የማኖ ፌኖታይፒካሊ የሚታየው የዶሚናንቱ አለል ነው ብቻ ነበር ብሎ ያስቀመጠው ኔን ሜንዴሊያን ኢንሄሪታንስ ላይ ሲመጣ ደግሞ ተጨማሪ ሐሳቦች አሉ ኮዶሚናንሲ ኢንኮምፕሊት ዶሚናንሲ እና መልቲፕል አለልስ ብሎ አስቀምጦልናል incomplete dominancy ማለት heterozygous shows intermediate phenotypes ያሳየ ነው ለምሳሌ ሬድ እና ዋይት የሆኑ ነገሮች ክሮስ በሚያደርጉበት ጊዜ ፒንክ የሆነ ከለር ቢያሳዩ አሁን ሬዱም አላሸነፈም ዋይቱም አላሸነፈም ነገር ግን አንደኛው ኢንኮምፕሊትሊ ዶሚኔት አድርጓል ሬዱ ዋይቱን ሙሉ ለሙሉ መጥፋት አልቻለም ነገር ግን ዶሚኔት አድርጎታል እንደዚህ አይነት ዶሚናንሲ ኢንኮምፕሊት ዶሚናንሲ ይባላል ሬሾን ስንሰራ 1 to 1 ይሆናል ኮዶሚናንሲ ማለት ደግሞ both allele express equally ነው ሁለቱም አለሎች ኤክስፕረስ የሚያደርጉት ኢኳሊ ከሆነ ለምሳሌ ምን መውሰድ እንችላለን የሰዎችን የብለድ ታይፕ መውሰድ እንችላለን A እና B ኮዶሚናንስ ነው የሚያካሂዱት ለዛ ነው AB የሆነ ብለድ ታይፕ የሚኖራቸው ነገር ግን A እና O ለምሳሌ ብናይ AO የሆነ ብለድ ያለው ሰው ሲጠራ ምንድነው የሚባለው A ዶሚኔት ስለሚያደርግ ብለድ A ነው የሚባለው ብለዱ A ታይፕ ነው የሚባለው ምክንያቱም O ሪሴሲቭ ስለሆነ ኮዶሚናንሲ ኬዝ ላይ ግን A እና B አብረው ከመጡ A ዶሚኔት ማድረግ አይችልም B ፉሊ ዶሚኔት ማድረግ አይችልም ሁለቱም የራሳቸው አንቲጀን ስላላቸው አንቲጀናቸውን ሪፕሬዘንት ያደርጉና ኢኳሊ ራሳቸውን ኤክስፕረስ ማድረግ ስለሚችሉ ኮዶሚናንሲ ይፈጠራል መልቲፕል አለል ደግሞ ምንድነው የሜንዴሊያን ኢንሄሪታንስ ላይ ሁለት ብቻ ነበር አለል ይኖራል ብሎ ያስቀመጠው ለአንድ ጂን እዚህኛው ላይ ግን መልቲፕል አለል አለ more than 2 allele for a gene in a population ABO blood groupን መውሰድ እንችላለን ABO blood group ላይ A አለ B አለ ከዛ ደግሞ O አለ ሶስት አይነት አለሎች አሉ እና ነን ሜንዴሊያን እነዚህን አሳይቷል RH ፋክተር እና ኢንሄሪታንስ ኢን ሜዲካል ኢምፖርታንሱ ምንድነው RH ፋክተር ማለት D አንቲጀን ነው ሰዎች ብለዳቸው AB O ብቻ ብለን አንለይም A+ A- B+ A- ይባላል ማይነስ እና ፕላስ የመጣው ከምንድነው ከዲ አንቲጀን ነው if their blood is contain D antigen ምን ይባላል RH ፖዚቲቭ ነው ይባላል ወይም RH ፖዚቲቭ ሁሉ ጊዜ ዶሚናንት ነው ስለዚህ if the person is አሁን ለምሳሌ ፖዚቲቭ እና ኔጌቲቭ ከሆነ ማነው ዶሚናንሱ ፖዚቲቭ ነው ስለዚህ ምን ያደርጋል ማለት ነው ኤክስፕረስ የሚሆነው በፖዚቲቭ ነው ኔጌቲቭ ደግሞ ሪሴሲቭ ነው ስለዚህ ሁሉ ጊዜ ሪሴሲቭ መሆን የሚችለው መቼ ብቻ ነው ኔጌቲቭ እና ኔጌቲቭ ከሆነ ብቻ ነው ሪሴሲቭ መሆን የሚችለው እና RH ኔጌቲቭ የሚባለው ደግሞ if the blood is not contain D የሚባለውን አንቲጀን ኮንቴን ካላደረገ RH ኔጌቲቭ ይሆናል ግን ይሄ ኤክስፕረስ የሚደረገው ሪሴሲቭ ስለሆነ ሁለቱም ሆሞዛይጎስሊ ኔጌቲቭ ከሆኑ ነው ጄኖታይፒካሊ ስናየው RH ፖዚቲቭ ከሆነ DD ወይም DD ሆኖ መምጣት ይችላል ይሄ ማለት ምን ማለት ነው DD ስንል ሁለቱም ፖዚቲቭ ከሆነ ፖዚቲቭ ማለት D የሚባለውን አንቲጀን ከያዘ ነው ሆሞዛይገስም D ከሆነ ሄትሮዛይገስም D ከሆነ ካፒታል ምንም ይታያል RH ፖዚቲቭ ይታያል RH ኔጌቲቭ ግን ሪሴሲቭ ስለሆነ መቼ ብቻ ነው ኤክስፕረስ የሚደረገው ሁለቱም ሆሞዛይገስሊ ሪሴሲቭ ከሆኑ ብቻ ነው ሜዲካል ኢምፖርታንሱ ምንድነው ይሄ ማውቃችን ለምን ይጠቅመናል ምን ስናይ ሄሞላይቲክ ዲዚዝ ኦፍ ዘ ኒውቦርን ነው ወይም ደግሞ ሾተላይ ተብሎ የሚጠራው በአማርኛ ራይትሮብላስት ፌታልስ የሚባለው ነው ለምሳሌ ልጁ የተወለደው እናትየዋ RH ኔጌቲቭ የሆነች እናት ናት አባትየው ደግሞ RH ፖዚቲቭ ነው ስለዚህ ቤቢ ምን ፕሮዲዩስ ያደርጋል RH ፖዚቲቭ ካለው የተወለደው እናትየዋ ኔጌቲቭ ናት አባትየው ፖዚቲቭ ነው ስለዚህ አባትየው ፖዚቲቭ ከሆነ ሁልጊዜም ደግሞ ምን ይብለናል ጄኖታይፒካሊ ሄትሮዛይገስም ከሆነ ከአባትየው ፖዚቲቭን ስለሚወስድ ልጁ ፖዚቲቭ የመሆን እድሉ በጣም ከፍተኛ ነው
ስለዚህ ምን ይሆናል እናትየዋ ኔጌቲቭ ስለሆነች ይሄን አንቲጅን አታውቀውም ለዚህ አንቲጅን አንቲቦዲ አታመርትም ነበር መጀመሪያ ላይ የመጀመሪያው ልጇ ሲወለድ ግን የደም ንክኪ ካለ ከማን ጋር ለማን ኤክስፖዝ ትሆናለች ለልጇ ደም ኤክስፖዝ ትሆናለች ለልጁ ደም ደግሞ ምን ይዟል ፖዚቲቭ የሆነ ዲ አንቲጅን አለው ይሄን ፖዚቲቭ የሆነ ዲ አንቲጅን እሷ ኤክስፖዝ ከሆነች የሷ ደም ስለማያውቀው ይሄንን አንቲጅን ምን ያደርጋል ለሱ አንቲቦዲ ያመርታል ስለዚህ የመጀመሪያው ልጅ በሰላም ሊወለድ ይችላል ቀጣዩ ቤቢ አሬድ ፖዚቲቭ ከሆነ ምን ይሆናል ማለት ነው የእናትየዋ ደም መጀመሪያ ኤክስፖዝ ስለሆነና አንቲቦዲን አምርቶን ስለነበረ ይሄ የተመረተው አንቲቦዲ ወደ ልጁ የደም እንትን ይገባና ሬድ ብለድ ሴሎችን ያጠፋቸዋል ምክንያቱም የልጁ ሬድ ብለድ ሴሎች ምናላቸው ፖዚቲቭ የሆነ ወይም ለዲ የዲ አንቲጅንን ኮንቴን አድርጓል አንቲቦዲው ደግሞ ለዲ የተመረተ ስለሆነ ይገባና ያጠፋል በዚህ ምክንያት የፌታል ዴዝ ሊመጣ ይችላል ይሄ ደግሞ ምን ተብሎ ይጠራል ሾተላ ይባላል ስለዚህ አንታይዲ ሜዲኬሽን ይሰጣቸዋል እናትዮቹ 5 ወራቸው ላይ ምናምን አካባቢ ይሄን ለመከላከል አንታይዲ ይሰጣቸዋል ሴክስ ሊንክድ ኢንሄሪታንስ ኢን ሂውማን ላይ ደግሞ ምንድነው አንዳንድ እንትኖች ምን ይሆናሉ ሴክስ ሊንክድ የሆነ ዲዞች ሊኖሩ ይችላሉ ወይም ኢንሄሪታንሶች አሉ ሴክስ ሊንክድ ጂን ሎኬትድ ኦን ኤክስ ክሮሞዞም ኤክስ ሊንክድ ኦር ዋይ ክሮሞዞም ዋይ ሊንክድ ሴክስ ሊንክድ ጂን የሚባሉት ሎኬትድ የሚሆነው ለምሳሌ ኤክስ ክሮሞዞም ላይ ከሆነ ኤክስ ሊንክድ ይባላል ወይም ዋይ ክሮሞዞም ላይ ከሆነ ሎኬትድ የሆነው ደግሞ ዋይ ሊንክድ ይባላል ኤክስ ሊንክድ ሪሴሲቭ ኤግዛምፕልን መውሰድ እንችላለን ሄሞፊሊያ ሬድ ግሪን ከለር ብላይንድነስ እነዚህ ምንድናቸው ከኤክስ ጋር የተያያዙ የሚመጡ ዲዞች ናቸው ፓተርኑ ሞር ኮመን የሚሆነው ሜሎች ላይ ነው ምክንያቱም ኦንሊ ዋን ኤክስ ብቻ ስለሆነ ያላቸው ፊሜሎች ግን ምን ሊሆኑ ይችላሉ ሄትሮዛይገስ ሆነው ካሪየር ሊሆኑ ይችላሉ ወይም አናፌክትድም የመሆን እድላቸው ከፍተኛ ነው የሚሆነው ኢንቫይሮንመንታል ኢፌክትስ ፌኖታይፕ ላይ ምን ብለናል አሁን ስለ ጂን ነበር ያወራነው ጂን ግን ብቻውን አይደለም የሰዎችን ካራክተር ወይም ትሬት የሚያመጣው ምን አለ አንዳንድ ጊዜ ኢንቫይሮንመንት ኢፌክት አለ ፌኖታይፒካሊ ፌኖታይፕ ማለት በከላይ ኤክስፕረስ የሚደረገው ካራክተር አንደኛ ጄኖታይፕ አለ የጄኔቲክ ኢፌክት ይኖራል ሁለተኛ ደግሞ ኢንቫይሮንመንት ኢፌክት ይኖራል ኤግዛምፕል ለምሳሌ ሃድራንክስ የሚባሉ ፍላወር ከለሮችን ማየት እንችላለን pH የፍላወሩን ከለር አፌክት ያደርጋል ጄኔቲካሊ ለምሳሌ የፍላወሩ ከለር ነጭ ቢሆን ግን pH በጣም ሃይ የሆነ አካባቢ ከተቀመጠ ፌኖታይፒካሊ የፍላወሩ ከለር ወደ ሌላ ከለር ቼንጅ ሊያደርግ ይችላል ጄኔቲካሊ ተቀይሮ ሳይሆን ኢንቫይሮንመንቱ አፌክት ስላደረገው ነው ለምሳሌ ሌላ ደግሞ የሂዩማን ሄትን መውሰድ እንችላለን የሰዎች ቁመት በኒውትሪሽን አፌክት ይደረጋል እና በዘራቸው ረጃጅም ሆኖ ግን ኒውትሪሽን ላይ ኢፌክት ኖሯቸው ካነበራቸው ቁመታቸው ትንሽ እንዲያጠር ሊሆን ይችላል እና ይሄ ፌኖታይፒካሊ ኢንቫይሮንመንት ያለውን ኢፌክት ያሳየናል Human pedigree analysis እና ኢምፖርታንቱ ምንድነው pedigree ምንለው family tree showing inheritance pattern across a generation ነው ይሄ የሆነ ዲያግራም ነገር ነው ይሄ ዲያግራም የሚያሳየን ከአንዱ ጀነሬሽን ሌላኛው ጀነሬሽን ላይ እንዴት ነው ኢንሄሪታንስ ፓተርኑ ምን ይመስላል የሚለው ነው ሲምቦሉ ስኩዌር ሜልን ነው የሚወክልልን ሰርክል ከሆነ ደግሞ ማለትም ዲያግራሙ ላይ ስኩዌር ካየን አራት ማዕዘን የሆነ ከሆነ ወንዶች ናቸው ሰርክል ከሆነ ደግሞ ፊሜል ናቸው ሼድድ ከሆነ ቀለም ከተቀባ አፌክትድ ነው በዛ ነገር መታየት ስለፈለገው ካራክተር አፌክትድ ነው ሃፍ ሼድድ ከሆነ ደግሞ አልተጠቀም ነገር ግን ካሪየር ነው ስለዚህ ቀጣይ ጀነሬሽን ላይ ማስተላለፍ እድሉ ከፍተኛ ነው ጥቅሙ ምንድነው የዚህ የፔዲግሪ ጥቅም ዲተርማይን ሞድ ኦፍ ኢንሄሪታንስ አውቶሶማል ዶሚናንት ሪሴሲቭ ኤክስ ሊንክድ የሆኑ ዲዞች ቢኖሩ ኢንሄሪት የመደረግ እድላቸው ምን ያክል ነው የሚለው ነገር ያሳያል ጄኔቲክ ካውንስሊንግ ከዛ ደግሞ ሪስክን ጄኔቲካል ዲስኦርደር ካሉ ሪስክን አሰስ ለማድረግ ይሄ ፔዲግሪ በደንብ ጠቃሚ የሆነ ነገር ነው እዚህ ጋር የአሰስመንት ኩዌስችን አለው እዚህ ላይ ያሉ ጥያቄዎች ናቸው ከዚህ ውስጥ አምስቱን መስራት እንችላለን ከትሩ ፎልስ ከዛ ቀጥለን ከመልቲፕል ቾይስ ደግሞ አምስቱን እንሰራለን እናንተ ደግሞ የቀሩትን ጥያቄዎች ትሰሩታላችሁ የመጀመሪያው ምን ይለናል ጥያቄዎችን ስንሰራ የመጀመሪያው ጥያቄ DNA is a genetic material in all living organism ይለናል ይሄኛው ትሩ ነው ሁሉም የሚባሉት ሊቪንግ ኦርጋኒዝም DNA እንደ ጄኔቲክ ማቴሪያል ሆኖ ነው የሚያገለግላቸው አንዳንድ ቫይረሶች አሉ RNA የሚጠቀሙ ጄኔቲክ ኢንፎርሜሽንን ስቶር ለማድረግ ግን በአጠቃላይ ለሊቪንግ ኦርጋኒዝሞች ጄኔቲክ ማቴሪያልን እንደ ጄኔቲክ ማቴሪያልነት የሚያገለግለው DNA ነው ስለዚህ ትሩ ይሆናል
ሁለተኛው in DNA adenine pair with guanine ይሄኛው ልክ አይደለም አዴኒን ሁሉ ጊዜ ፔር የሚያደርገው ከማን ነው ከቲያሚን ጋር ጓኒን ደግሞ ከማን ጋር ነው ከሳይቶሲን ጋር ስለዚህ ፎልስ ነው የሚሆነው አርኤንኤ ላይ ከሄድን ደግሞ አዴኒን ከማን ጋር ነው ፔር የሚያደርገው ከዩራሲል ጋር ጉኒን ከሳይቶሲን ጋር ነው ለምንድን ነው እንደዚህ የሆነው ቲያሚን በዩራሲል ስለተተካ ነው ዲኤንኤ ሪፕሊኬሽን ሰሚ ኮንዘርቫቲቭ ይለናል ይሄኛው ልክ ነው ምክንያቱም አንድ አዲስ የሚፈጠረው የዲኤንኤ ሪፕሊኬት ተደርጎ ወይም ኮፒው አንድ ኦሪጂናሉንና አንድ ደግሞ የኒው ስትራንድን ነው የሚይዘው ስለዚህ ይሄኛው ትሩ ነው የሚሆነው RNA contain the sugar desirable RNA contain የሚያደርገው ራይቦዝ የሚባለውን ሹገር ነው እንጂ ዲዛይራይቦዝ አይደለም ዲዛይራይቦዝን ማን ነበረ ኮንቴን የሚያደርገው DNA ነው እንጂ RNA አይደለም ትራንስሌሽን ኦከር የሚያደርገው ኒውክሊየስ ላይ ነው ይላል ትራንስሌሽን ኦከር የሚያደርገው ሳይቶፕላዝም ላይ ነው እንጂ ኒውክሊየስ ላይ አይደለም እና ራይቦዞም ላይ ነው እንጂ ኒውክሊየስ ላይ አይደለም ስለዚህ ይሄኛው ፎልስ ይሆናል ትራንስክሪፕሽን ነው ኦከር የሚያደርገው ኒውክሊየስ ላይ እንጂ ትራንስሌሽን አይደለም ስለዚህ እነዚህ አምስት ጥያቄዎች ከሰራን ከዚህኛው ደግሞ አምስት ጥያቄ እንስራ which of the following bases found in RNA but not in DNA RNA ላይ የሚገኝ ግን DNA ላይ የማይገኝ የትኛው ቤዝ ነው ይለናል ማን ነው ዩራሲል ነው ምክንያቱም RNA ላይ ቲያሚን በማን ስለሚተካ ነው በዩራሲል ስለሚተካ ነው ቀጣዩ ደግሞ the enzyme that unwind the DNA double helix ማን ነው DNA double helixን unwind የሚያደርገው ሄሊኬስ የሚባለው ነው DNA ፖሊመሬዝ ደግሞ አዲስ ስትራንድ እንዲሰራ የሚያደርገው ነው ሊጌዝ የምንለው ደግሞ ምን አይነቱ ነው እነዛ ፍራግመንትድ የሆኑት ላጊንግ ስትራንድ ላይ የሚሰሩትን አንድ ላይ እንዲሆኑ የሚያደርጋቸው ሲሆን ፕራይሜዝ የሚባለው ደግሞ የመጀመሪያውን RNA ለመስራት የሚያገለግለው ነው DNA unwind ከተደረገ በኋላ During DNA replication, the lagging strand is synthesized as ይለናል one continuous strand. Lagging strand ሳይሆን one continuous strand ሆኖ የሚሰራው leading strand ነው. ኦካዛኪ fragments ነው ይሄ ልክ የሚሆነው እንደ ኦካዛኪ strands ነው synthesize የሚደረገው ከዛ መጨረሻ ላይ በሊጌዝ አማካኝነት ይሄ ኦካዛኪ fragmenቱ አንድ ላይ እንዲሆን ይደረጋል. Opposite to the forks ነው ደግሞ form የሚደረገው. The site of protein synthesis translation is the ይለናል. በየትኛው ላይ ነው የሚሰራው የፕሮቲን ሲንተሲስ ራይቦዞም ላይ ነው ፎርም የሚሆነው ስለዚህ መልሱ ራይቦዞም ነው ትራንስክሪፕሽን ደግሞ ኒውክሊየስ ላይ ነው ፎርም የሚሆነው The three base sequence of messenger RNA that specific an amino acid is called ምን ተብሎ ይጠራሉ ስፔሲፊክ አሚኖ አሲድን የሚሰሩት የሶስት ተከታታይነት ያላቸው ቤዝ ኦፍ ሲኩዌንስስ messenger RNA ላይ ያሉት ኮዶንስ ተብሎ ነው የሚጠሩት 20 አሚኖ አሲዶች አሉ ግን ወደ 64 የሚደርሱ ኮዶንስ አሉ ስለዚህ ለአንድ አሚኖ አሲድ ከአንድ በላይ የሆነ ኮዶንስ ይኖራል የሚለውን ነገር ያሳየናል ለምሳሌ ደግሞ እዚህ ጋር አንድ ጥያቄ ስንጨምር in a monohybrid cross of two heterozygous monohybrid cross አላቸው XAA እና ከዛ AA የሚባል እነዚህ በሚያደርጉበት ጊዜ ፌኖታይፒክ ሬሾ ምን ያክል ነው የሚመጣው ነው የሚለን ፌኖታይፒክ ሬሾ የሚመጣው ይሄንን ክሮስ ማድረግ እንችላለን እዚህ ጋር ክሮሲንግ ኦቨር የሚሰራው ለምሳሌ ይሄን እንደዚህ እናደርጋለን ስለዚህ ክሮስ ኦቨር የሚያደርጉት ማን ናቸው A አለ ከዛ ደግሞ ስሞል A አለ ሄትሮዛይገስ የሆኑት ናቸው ሄትሮዛይገስ እንትን ነው ክሮስ የሚያደርገው አንድ ትሬት ብቻ ነው ክሮስ የተደረገው ለዛ ነው ሞኖ ሃይብሪድ ክሮስ የተባለው ከዛ እዚህ ጋር ደግሞ A አለ ቀጣይ ደግሞ እዚህ ጋር A አለ ስለዚህ A እና A ክሮስ ሲደረግ ካፒታል A እና ካፒታል A ይመጣልናል ይሄኛው A እና ያኛው A ክሮስ ሲደረግ ደግሞ ሄትሮዛይገስ የሆነ ሄትሮዛይገስ ይመጣልናል ይሄኛውና ይሄኛውም አንደኛ ሄትሮዛይገስ ይመጣልናል ከዛ ሁለቱን ደግሞ ክሮስ እናደርጋቸው ሪሴሲቭ የሆነ ይመጣልናል ከዛ የዚህን ፌኖታይፒክ ሬሾ ነው የምንወስደው ፌኖታይፒክ ሬሾ ከሆነ አንደኛው ዶሚናንት ነው ካልን ምንድነው የሚሆነው ፌኖታይፒካሊ ኤክስፕረስ የሚደረገው ስለሆነ ስንጽፍም ምንድነው የሚሆነው ለምሳሌ ይሄኛውም እዚህኛውም ላይ ኤክስፕረስ የሚደረገው ዶሚናንቱ ነው ይሄኛውም ዶሚናንት ነው ሄትሮዛይገስ ቢሆን ራሱ ስለዚህ ፌኖታይፒካሊ 3 ይኖረናል አንድ ሪሴሲቭ ብቻ ስለሆነ ያለ ምን ይሆናል 3:1 ይሆንልናል መልሱ ምንድነው 3:1 የሚለው ትክክለኛው መልስ ይሆንልናል ለዚህ ጥያቄዎችን እንደዚህ ያደረጋችሁ መስራት ትችላላችሁ ወደ ቀጣዩ ስንሄድ ደግሞ
ዩኒት 5 the human body system ነው ዩኒት 5 ላይ የሂውማን ቦዲ ሲስተም ነው ያለው የመጀመሪያ ላይ የምናየው የሂውማን መስኩሎስኬለታል ሲስተም ነው ታይፕስ ኦፍ መስል የተለያየ አይነት ታይፕስ ኦፍ መስል አለ የመስል ታይፖችን ስናይ ስኬለታል መስል የሚባሉት ቦን ላይ አታች ተደርገው የሚገኙት ቦኖች ናቸው ስኬለተን ማለት ቦን ነው ስለዚህ እዛ ላይ አታች ያደረጉት መስሎች ምን ይባላሉ ስኬለታል መስሎች ይባላሉ ስራቸው ከዛ ደግሞ ኮንትሮል የሚደረጉት ቮለንተሪ ነው ስኬለታል መስሎችን እኛ ፈልገን ነው የምናንቀሳቀሳቸው ማቆም በእኛ ቁጥጥር ስር ናቸው ያሉት አፒራንሳቸው ደግሞ ስትሬትድ ናቸው ከዛ ደግሞ መልቲ ኒውክሊየትድ ናቸው ስራቸው ምንድነው አንደኛ መንቀሳቀስ ይቻላል የስኬለታል መስሎች ስላሉ ነው ፖስቸር ይሰጡናል የሂት ፕሮዳክሽን ይኖራቸዋል ሁለተኛ ደግሞ ስሙዝ መስል የሚባሉ አሉ ስሙዝ መስል የሚባሉት wall of the hollow organs ናቸው ከውስጥ የሚገኙ ኦርጋኖች ላይ ያሉ wall ሆነው የሚያገለግሉ ናቸው ለምሳሌ ስቶማች ላይ ኢንተስታይን ላይ የብለድ ቬዝል ላይ ብላደር ላይ ያሉት ናቸው እነዚህኞቹ ኢንቮለንተሪ ናቸው ኢንቮለንተሪ ሚንስ እኛ መቆጣጠር አንችልም ለምሳሌ ጨጓራችን እንዲፈጭ እንዲያቆም ማዘዝ አንችልም እኛ ኢንተስታይናችን አብዞርብ እንዳያረግ ማዘዝ አንችልም ለዛ ከኛ ቁጥጥር ውጪ ስለሆኑ ነው ኢንቮለንተሪ የተባሉት ከኛ ፍቃድ ውጪ ስለሆኑ ናቸው አፒራንሳቸው ነን ስትሬትድ የሆኑ ስፒንድል ሼፕ ያላቸውና ሲንግል ኒውክሊየስ ያላቸው ናቸው ፕሮፕል ሰብስታንስ ፐርሲስታል ታሊስ አላቸው ፐርሲስታል ታሊስ ማለት ለምሳሌ ምግብ ተመግበን ከዛ አሁን እኛ እናኝካለን ከዛ ደግሞ እንጣለን ከዛ በኋላ ያለው ፕሮሰስ ግን በመንድነው ምግቡ ወደታች እንዲወርድ የሚያደርገው በፐርሲስታንት ታሊስ በሚባለው ነው ፕሮሰስ ነው ስለዚህ እሱን ያከናውናሉ የብለድ ፍሎውን ሬጉሌት ያደርጋሉ ስሙዝ መስሎች ሌላኛው የመስል አይነቶች ደግሞ ካርዲያክ መስል የሚባሉት ናቸው ይሄኛው ሀርት ላይ ነው የሚገኘው ሎኬሽኑ ኢንቮለንተሪ ናቸው እነዚህም የሀርት መስሎቻችንን ማዘዝ አንችልም ስትራክቸራቸውን ስናይ ስትሬትድ የሆኑ ብራንችድ የሆኑ ኢንትራክሌትድ የሆነ ዲስክ እና ሲንግል ኒውክሊየስ ያላቸው ናቸው ስራቸው ምንድነው ብለድ ፓምፕ የሚሆነው በመስሎቹ አማካኝነት ነው እና የነዚህ መስሎች ዳሜጅ ካጋጠመ ሀርት ብለድን ፓምፕ ማድረግ አትችልም እንዴት ነው ሜካኒዝም ኦፍ አክሽን ኦፍ ዘ ስኬለታል መስል ኒውሮመስኩላር ጃንክሽን አለ መስሉ መጀመሪያ ከኒውሮኖች ወይም ደግሞ ከነርቨስ ሲስተም ምን ይቀበላል ኮማንድን ተቀብሎ ነው ኮንትራክት እና ሪላክስ ያደረገ የሚሰራው ለዚህ ኒውሮመስኩላር ጃንክሽን አለ ኒውሮመስኩላር ማለት በኒውሮኖቹና በመስሉ መካከል ያለ ጃንክሽን ነው ሞተር ኒውሮንስ ሪሊዝ አሲታይል ኮሊን ስለዚህ ኒውሮኖቹ ይመጡና እዛ ጃንክሽን ላይ በሚደርሱበት ጊዜ ኒውሮመስኩላር ጃንክሽን ላይ በሚደርሱበት ጊዜ አሲታይል ኮሊን የሚባል ኒውሮትራንስሚተርን ሪሊዝ ያደርጋሉ ይሄ አሲታይል ኮሊን ደግሞ አክሽን ፖቴንሻልን ትሪገር ያደርጋል ይሄ አክሽን ፖቴንሻል ትሪገር ተደረገ ማለት መስል ፋይበሩ ላይ አክሽን እንዲፈጠር ያደርጋል sliding filament theories sacrament shortening as acetylcholine filaments slide over the myosintic filaments require ATP and calcium ስለዚህ ይሄኛው ፎርሙን ስትራክቸሩን ነው የሚያሳየን አንታጎኒስት ፔር አለ መስል ወርክስ ኢን ኦፖዚት ፔር ነው ባይሴፕስ ብራንቺስ ፍሌክስስ ኤልቦ ትራይሴፕስ ብራንቺስ ኤክስቴንድድ ኤልቦ ስለዚህ አንታጎኒስት ፔር አለው ማለት መስሉ ወርክ የሚያደርገው አሁን ለምሳሌ እዚህ ጋር ኒውሮመስኩላር ጃንክሽን ምናምን አለ ይሄ ፕሮሰሱ ምንድነው መስላችን ኮንትራክት እና ሪላክስ በማድረግ ነው ስራውን የሚሰራው ስለዚህ አክሽን ፖቴንሻል ሲፈጠር ነው ኮንትራክሽን የሚፈጠረው ሪላክሴሽን በዛው ልክ ማለት ነው አንታጎኒስት ፔር ስንል ደግሞ መስሉ ወርክ የሚያደርገው በኦፖዚት ፔር ነው አለ ባይሴፕስ ብራንች የሚባለው ኤልቦውን ፍሌክስ እንዲያደርግ ሲያደርገው ትራይሴፕስ ብራንች የሚባለው ደግሞ ኤልቦውን ኤክስቴንድ እንዲታጠፍና እንዲዘረጋ የሚያደርጉት አንታጎኒስት በሆነ ፔር ነው አጎኒስት ወይም ደግሞ ፕራይም ሙቨር ምንላቸው ደግሞ ሜን መስል ፕሮዲዩስ ሙቭመንትስ አጎኒስት የሚባሉት ሜን የሚባሉት መስል ናቸው ሙቭመንት እንዲፈጠር የሚያደርጉት ናቸው አንታጎኒስት ደግሞ ኦፖዚት አጎኒስት አንታጎኒስት ስንል ተቃራኒ ነው ስለዚህ አጎኒስቱን ኦፖዚት የሚያደርጉት ናቸው ሪላክስ ዱሪንግ ሙቭመንትስ አጎኒስት ከሆኑ ሜኑ መስሉ ሙቭመንትን ፕሮዲዩስ እንዲያደርግ አደረጉት አንታጎኒስቶቹ ደግሞ ምን ያደርጉታል ማለት ነው ያንን መስል ዱሪንግ ሙቭመንት ሪላክስ እንዲያደርግ የሚያደርጉት ነው ግን አጎኒስት እና አንታጎኒስት ባይሆን ኖሮ ሁለቱም እኩል ቢሆኑ ኮንትራክት የሚያደርጉት ምን ይፈጠር ነበር ሪላክሴሽን ባይኖር ሙቭመንቱም አይፈጠርም ነበር ሲነርጂስት ማለት ደግሞ አጎኒስቱን የሚያበረታቱት ወይም አብረው የሚሰሩት ከሆነ ሲነርጂስት ይባላሉ በድራግም መውሰድ ይችላልላችሁ ወይም ኤግዛምፕሉን በሌላ ማድረግ ትችላላችሁ አጎኒስት
አጎኒስት እና ወይም አጎኒስት ስንል ደሚን መስሎች ናቸው ወይም ፕራይም ሙቨር ናቸው አለን። አንታጎኒስት ከሆነ እነዛን አጎኒስቶቹን የሚቃወሙት ናቸው። ስለዚህ ሪላክስ እንዲሆን ያደርጉታል መስሉን። ሲነርጂስት የምንላቸው ደግሞ አጎኒስቶቹን የሚያበረታቱ ወይም የሚያግዙ ናቸው። ለሂውማን አክሲያል እና አፔንዲኩላር ስኬለተኖች አሉ። አክሲያል ስኬለተን የሚባለው 80 የሚሆኑ ቦኖችን ይዟል። ስከል አለው፣ ቨርተብራል ኮለመን አለው። ወይም ደግሞ ተቀጥያዎቹ ሲወጡለት ከጭንቅላታችን ጀምሮ ትራንካችንን ያጠቃልላል፣ ኔካችንን ያጠቃልላል። እንዳለ ምን ይባላሉ? አክሲያል ስኬለተኖች ይባላሉ። ስካል፣ ቨርተብራል ኮለመን፣ ሪብስ፣ ስተርነም እነዚህ ሁላ ምንድን ናቸው? አክሲያል ስኬለተን ለሚባሉት። ለምሳሌ ስካልን ብናይ ብሬንን ፕሮቴክት ያደርጋል። ቨርተብራል ኮለመንስ እና ስፓይናል ኮርድን ፕሮቴክት ያደርጋል። ሀርትን፣ ላንግን ደግሞ እዚህ ጋር ያሉት ሪብስ እና ስተርነም ምናምን እነሱ እንትን ያደርጉታል፣ ፕሮቴክት ያደርጉታል። አፔንዲኩላር ስኬለተን የሚባሉት ደግሞ ተቀጥያዎቹ ናቸው። 126 የሚሆኑ ቦኖች አሉ። እነዚህ ፔክቶሪያል ብሪድልስ ምንለው፣ ክላቪክል፣ ስካፑላን ብናየው ክላቪክል እነሱ ተቀጥያ ናቸው። አፐር ሊምብስ ላይ ሂዩምረስ አለ፣ ራዲስ አለ፣ አልን አለ፣ ካርፓለስ አለ፣ ሜታካርፐልስ አለ፣ ፋሌንጅስ አለ። እነዚህ ሁላ ናቸው የአፐር ሊምብስ አካል ሲሆኑ ፐልቪክ ግሪድል ደግሞ ሂፕ ቦን ያለበት ነው። ሎወር ሊምብስ ላይ ደግሞ ፊውመር አለ፣ ቲቢ አለ፣ ፊቡላ፣ ታርሳል፣ ሜታታርሳል፣ ፋሌንጅስ የሚባሉት አሉ። ለሁሉም ጥቅማቸው ምንድነው? ለሙቭመንት እና ለሰፖርት ያገለግላሉ። ጆይንቶችን ስናይ ደግሞ ቦኖች ጆይንት አላቸው። ጆይንቶች ላይ የተለያየ አይነት የጆይንት አይነቶች አሉ። ፋይብረስ የሚባሉት ኢሙቬብል ወይም ደግሞ ሲና አርተሪስ የሚባሉት ናቸው። እነዚህ የስከል ሸቸሮችን ማየት እንችላለን። ስከላችን አንድ ወጥ የሆነ ነገር አይደለም። ፍሮንታል የሚባል አለ፣ ፓቴላል የሚባል አለ፣ ቴምፖራል የሚባል አለ፣ ኦሲፒታል የሚባሉ ቦኖች አሉ። እነዚህ ቦኖች በሰቸር አማካኝነት ተጠባብቀው ነው ያሉት። ግን እነዚህ ኢሙቬብል የሆኑት ናቸው፣ ፋይብረስ ናቸው፣ አይነቃነቁም ጆይንቶቹ። እንደዚህ አይነት ፋይብረስ ይባላሉ። ካርትሌጂያስ የሚባሉት ደግሞ ስላይትሊ በትንሹ መነቃነቅ የሚችሉት ወይም ሙቭ ማድረግ የሚችሉት ናቸው። ለምሳሌ ኢንተርቨርተብራል ዲስክን ማየት እንችላለን፣ ፒዩቢክ ሲምፈሲስን ማየት እንችላለን። እነሱ ትንሽ ይንቀሳቀሳሉ፣ ግን በጣም ኤክስቴንደር የሆነ እንቅስቃሴ የላቸው ወይም ሙቭመንት የላቸውም። ሲኖቪያል ደግሞ የሚባሉት ፍሪሊ ሙቨብል የሆኑ ጆይንቶች ናቸው። በአብዛኞቹ ጆይንቶች ለምሳሌ ሾልደር ጆይንትን ማየት ይቻላል። የጉልበት ላይ ያለውን ጆይንት፣ ኤልቦ ላይ ያለውን ጆይንት ማየት እንችላለን። ሲኖቪያል ፍሉድ አላቸው፣ አርቲኩላር ካልትሬጅ አላቸው፣ ጆይንት ካፕሱል አላቸው። እነዚህኞቹ የሲኖቪያል ጆይንት ደግሞ የተለያየ አይነት አሉ። ለምሳሌ ቦል ኤንድ ሶኬት የሚባል አለ። ቦል ኤንድ ሶኬት ማለት ሂፕ ላይ እና ሾልደር ላይ ያለው ነው። ስለዚህ ብናየው አንደኛው ላይ እንደ ጌጥም ተደርጎ የተሰራ ናቸው። ሂንግ የሚባሉት ደግሞ ኤልቦ እና ኒ ላይ ያሉት ናቸው። ፒቮት የሚባሉት ደግሞ መዞር የሚችሉት ለምሳሌ አትላኖ አክሲያል የሚባለው አትላስ የሚባለው ፓርት እና አክሲያል የሚባለው እዚህ አንገታችን ላይ ያለው ፓርት ነው። ስለዚህ እንድንሽከረከር የሚያስችል ነው። ኮንዶይልድ የሚባለው ደግሞ እዚህ እጃችን ላይ ያለው የጆይንት አይነት ነው። ሳድል፣ ግሊንዲንግ እነዚህ ሁላ የጆይንት አይነቶች ናቸው። ስለዚህ እሱን ያሳየናል። ሁለተኛ ደግሞ ሪፕሮዳክቲቭ ሲስተም ነው። ሂውማን ሪፕሮዳክቲቭ ሲስተም ላይ የሜል ሪፕሮዳክቲቭ ሲስተም ምን ይመስላል የሚለውን ስናይ ኦርጋኖቹና ፋንክሽኑ ነው። ቴስተስ የሚባለው ፓርቱ ፋንክሽኑ ምንድነው? ስፐርም ፕሮዲውስ የሚደረግበት ነው። ስፐርማቶጄኔሲስ እና ቴስቶስትሮን የሚመረትበት ነው። ኢፒዲደሚስ የሚባለው ደግሞ ስቶሬጅ እና ማቹሪንግ ኦፍ ደ ስፐርም ነው። ስፐርም ፕሮዲውስ ተደርጓል፣ ከዛ ስቶር የሚደረግበት እና ማቹር የሚደረግበት ደግሞ ኢፒዲደሚስ ተብሎ ይጠራል። ቫስ ደርፈስ የሚባለው ደግሞ ስፐርሙን ወደ ዩሬትራ ወደሚባለው ፓርት ትራንስፖርት። ሰሚናል ቬሲክል የሚባሉት ፕሮስቴት ግላንድ እና ብሉፕ ዩሬትራል ግላንድ የምንላቸው ደግሞ ሰሚናል ፍሉድን ወይም ለኑሪሽመንት እና አልካላይን ፒኤች እንዲኖር የሚያደርጉት ናቸው። ፒነስ ደግሞ ይሄንን ስፐርም ወደ ፊሜል ትራክት ደሊቨር የሚያደርገው ፓርት ነው። የፊሜል ሪፕሮዳክቲቭ ሲስተም ላይ ኦቫሪስ አለ። ኦቫሪስ ኤግን ፕሮዲውስ የሚያደርግ ነው ወይም ኦጂኔሲስ የሚፈጠርበት ነው። ኤስትሮጅን፣ ፕሮጀስትሮን አሉ እዚህ ጋር። ፋሎፒያን ቲዩብል የሚባሉ ደግሞ ኦቪዳክትስ ናቸው። ስለዚህ ሳይት ኦፍ ፈርቲላይዜሽን ነው። በተጨማሪም ደግሞ ኤግን ትራንስፖርት ያደርጋል። ስለዚህ ስፐርም እና ኤግ ሴል ፈርቲላይዝ የሚሆኑት የትኛው ላይ ነው? ፋሎፒያን ቲዩብ ላይ ነው።
ዩትረስ ደግሞ ኢምፕላንቴሽን ኤንድ ፌታል ዲቨሎፕመንት ነው። ስለዚህ ፋሎፒያን ቲዩብ ላይ ፈርትላይዝ የሆነው ወደ ዩትረስ ይመጣና ኢምፕላንት ያደርጋል። የዩትረስ ቦል ላይ ይጣበቃል። ከዛ ፌታሉ እዛ ውስጥ ነው ዲቨሎፕ የሚያደርገው። ኢንዶሜትሪየም የሚባለው ደግሞ ኢነር ላይኒንግ ነው። ሼድ ዱሪንግ ሚኒስትሬሽን በሚኒስትሬሽን ጊዜ ሼድ የሚያደርገው the lining of the uterus part ነው። ስለዚህ ኢምፕላንቴሽን ካልተፈጠረ ወይም ደግሞ ፕሬግናንሲ ከሌለ በሚኒስትሬሽን ጊዜ ሼድ ያደርጋል። ሰርቪክስ የሚባለው የዩትረስ the lower part ነው። ኦፕኒንግ አለው ወደ ቫጃይና ማለት ነው። ቫጃይና የሚባለው ደግሞ በርዝ ካላል ነው። ከዛ ደግሞ እንትንን ሪሲቭ የሚያደርገው ነው። ጋሜቶጄኔሲስ ላይ ደግሞ ስንመጣ ስፐርማቶጄኔሲስ የሚባል አለ ወይም ቴስትስ። ዳይፕሎይድ ስፐርማቶጂኒያ በማዮሲስ 4 ሀፕሎይድ ስፐርምስ ይፈጠራሉ ኮንቲኒየስ አፍተር ፒበሪቲ። ስፐርማቶጄኔሲስ ላይ ስንመጣ ምንድነው ብለናል? ጎናዶንስ ላይ የሚካሄደው የሴል ዲቪዥን አይነት ማዮሲስ ነው ብለናል። እዚህ ጋር ነው እንትኑ ዳይፕሎይድ የሆነ ስፐርማቶጂኒያ አለ። ከዛ ማዮሲስ የሚባለውን ሴል ዲቪዥን ስለሚከተል 4 ሃይፕሎይድ ዶተር ሴል የሚባሉት እነዚህ ናቸው። እንግዲህ 4 ሃይፕሎይድ ስፐርሞችን ፕሮዲስ ያደርጋል። ሃፕሎይድ ከሆነ እዚህ ስፐርማቶጂኒያ የመጀመሪያው ፓረንቱ ስንት ነበረው? ዳይፕሎይድ ነበረው። ወደ እነዚህኞቹ ሲመጣ ግን ሃይፕሎይድ ይሆናል። እያንዳንዱ half of the chromosome of the parent cell ይኖራቸዋል። ስለዚህ እያንዳንዱ ስፐርም ሴል ስንት ነው የሚኖረው? 23 የሚሆን ክሮሞዞም ይኖራል። ኮንቲኒየስ ያደርጋል። ይሄ ፕሮሰስ ደግሞ ሁልጊዜ አፍተር ፒበሪቲ ኮንቲኒየስ የሆነ ነው። ኦጂዮኔሲስ ደግሞ ኦቫሪስ ደግሞ ዳይፕሎይድ የሆነ ኦጂን አለ በማዮሲስ 1 ፖዝ አት the prophase 1 until puberty። ስለዚህ ፒበሪቲ እስኪደርስ ድረስ ምን ላይ ነው የሚቆመው? ማዮሲስ 1 ላይ ፕሮፌዝ 1 ላይ ነው የሚቆመው። ፒበሪቲ በሚደርስበት ጊዜ ኦን ኦቪዩም ፕሮዲዩስ ፐር ሳይክል በሳይክል ነው ኦቪዩሙ ፕሮዲዩስ የሚደረገው። ፖላር ቦዲ ዲጀነሬት ያደርጋል። ቢግን ቢፎር በርዝ ነው። ኮምፕሊት አፍተር ፈርቲላይዜሽን። ስለዚህ ቢግን ያደረገው ቢፎር በርዝ ነው፣ ግን መጀመሪያ እንትን ላይ ያቆማል። ፒበሪቲ ላይ ሲደርስ ይጀምራል። ኮምፕሊት የሚሆነው ደግሞ ፈርቲላይዜሽን ከተፈጠረ በኋላ ነው። ፖዚቲቭ እና ኔጌቲቭ ፊድባክ ቱ ኮንትሮል ለሚኒስትራል ሳይክል ነው። ሚኒስትራል ሳይክልን ኮንትሮል ለማድረግ ሁለት አይነት ፊድባኮች አሉ። ኔጌቲቭ ፊድባክ እና ፖዚቲቭ ፊድባክ ምንለው ነገር አለ። መጀመሪያ መለየት አለብን። ኔጌቲቭ ፊድባክ ማለት ምን ማለት ነው? ፖዚቲቭ ፊድባክ ማለት ምን ማለት ነው? ሰውነታችን ሁለት አይነት ፊድባክ ሜካኒዝሞች አሉት። የመጀመሪያው ፖዚቲቭ ፊድባክ ማለት እየተፈጠረ ያለውን ነገር የሚያበረታታ ነው። ለምሳሌ ምጥ ወይም ሌበር በሚኖርበት ጊዜ ምን አይነት ፊድባክ ሜካኒዝም ነው ሰውነታችን የሚጠቀመው? ፖዚቲቭ ፊድባክ ሜካኒዝም ነው። የምጥ ከሆነ ምንድነው የሚሆነው? ዩትረሱ ኮንትራክት እያደረገ ፑሽ ነው የሚያደርገው ልጁን ወደ ውጪ እንዲወጣ። ስለዚህ የዚህን ጊዜ የተፈጠረው የመነሻሻ ነገር ምንድነው? የዩትረስ ኮንትራክሽን እንዲኖርና ከዛ ጊቭ በርዝ እንድታደርግ ነው። ከዛ ቦዲያችንን ይሄን ነገር ለማበረታታት ምን ያደርጋል? ኦክሲቶሲን ሪሊዝ እንዲደረግና የዩትረስ ኮንትራክሽን እንዲፋጠን ከዛ በርዝ እንዲፈጠር ያደርጋል። ስለዚህ መጀመሪያ የተፈጠረውን ስቲሙለስ አበረታታው። እንደዚህ አይነት ከሆነ ፊድባክ ሜካኒዝሙ ፖዚቲቭ ፊድባክ ሜካኒዝም እንለዋለን። ኔጌቲቭ ፊድባክ ሜካኒዝም የሚባለው ደግሞ መቼ ነው? እየተፈጠረ ያለውን ነገር ለመቃረን ሲሞክር ነው። ሰውነታችን ሙቀት በጣም በሚጨምርበት ጊዜ ሰውነታችን ኩሊንግ ሲስተምን አክት ያደርጋል። ስቲሙለሱ ምንድነው? የሙቀት መጨመር ነው። ሰውነታችን ሙቀት መጨመሩን አጌንስት ነው ፋይት እያደረገ ያለው ወይም ሙቀት መጨመሩን ለመቀነስ እየሆነ ስለሆነ እየጠራ ያለው። እንደዚህ አይነት ፊድባክ ሜካኒዝም ደግሞ ምን ይባላል? ኔጌቲቭ ፊድባክ ሜካኒዝም አለ። ሚኒስትሪያል ሳይክል ኮንትሮል የሚደረገው በእነዚህ በሁለቱ ነው። ፖዚቲቭም ሰውነታችን ይደግፋል፣ አንዳንዱ ነው በኔጌቲቭ ፊድባክ ሜካኒዝም ነው። ኔጌቲቭ ፊድባክ ሜካኒዝም የሚባለው ሃይ ኤስትሮጅን እና ፕሮጀስትሮን መጠን በሚኖርበት ጊዜ ምን ኢንሂቢት ይደረጋል? ኤፍኤስኤች ኤልኤች ኢንሂቢት ይደረጋል። ስለዚህ እነዚህ ኤፍኤስኤች እና ኤልኤች ኢንሂቢት በመደረጉ ደግሞ መልቲፕል የሆነ ኦቭዩሌሽን እንዲቆም ያደርጋል። ኤፍኤስኤች እና ኤልኤች ምንድናቸው? ኦቫሪስ ሪሊዝ እንዲደረግ የሚያደርጉ ሆርሞኖች ናቸው። ሉቴሪያን ሆርሞን እና ፎሊኩላር ስቲሙሌቲንግ ሆርሞን የሚባሉት እነሱ ኢንሂቢት መደረጋቸው ብዙ ኦቭዩሌሽን እንዳይኖር ወይም ደግሞ ኦቫሪ ሪሊዝ እንዳይደረግ ያደርጋል። ፖዚቲቭ ፊድባክ ሜካኒዝም ደግሞ ሃይ ኤስትሮጅን ሌቨል በመኖሩ ጀስት ቢፎር ኦቭዩሌሽን ስቲሙሌት ሉቴሪያን ሆርሞን ሰርጅ ትሪገር ኦቭዩሌሽን። ፖዚቲቭ ፊድባክ ሜካኒዝሙ ደግሞ ሃይ የሆነ ኤስትሮጅን በሚኖርበት ጊዜ ኦቭዩሌሽን ከመፈጠሩ በፊት ሉቴሪያን ሆርሞኑ ሰርጅ እንዲያደርግና ኦቭዩሌሽኑ ትሪገር እንዲሆን ያደርገዋል። ስለዚህ መጀመሪያ ላይ ኦቭዩሌሽን እንዲፈጠር ስለሚፈልግ የሉቴሪያን ሆርሞን ስቲሙሌት ይደረግና እንዴት ነው ፕሮሰሱን የምናየው?
የመጀመሪያው ላይ ከሆነ አንድ ኦቭዩሌሽን እንዲፈጠር ይፈልጋል ስለዚህ ያ ኦቭዩሌሽን እንዲኖር ምን ያደርጋል የኤስትሮጅን መጠን ከፍ ማለቱ የሉቴሪያል ሆርሞን ስቲሙሌት እንዲኖርና ኦቭዩሌሽኑ ትሪገር እንዲደረግ አደረገ አንዴ ግን ኦቭዩሌሽን ከተፈጠረ በኋላ በጣም ሃይ የሆነ ኤስትሮጅን ሌቭል መኖሩ ኤፍኤስኤች እና ኤልኤች እንትን እንዲሆኑ ስለሚያደርግ መልቲፕል የሆነ ኦቭዩሌሽን ተጨማሪ ኦቭዩሌሽን እንዳይፈጠር ያግዛዋል ስለዚህ በዚህ መንገድ ነው የሚሰሩት fertilization እና pregnancy የሚፈጠረው fertilization ማለት sperm እና egg cell at fallopian tube ላይ fertilize ያደርጉ ነው አንድ ላይ ሲሆኑ ምን ይፈጥራሉ ዛይጎትን ይፈጥራሉ implantation ማለት ዛይጎቱ ወይም ብላስቶሳይት የሚባለው ይሄድና endometrium of the uterus ላይ ኢምፕላንት ያደርጋል ከፈርቲላይዜሽን ከ7 ቀን በኋላ ይሄ ዛይጎቱ ከተፈጠረ ከ7 ቀን በኋላ ብላስቶሳይቱ የዩትረሱ ኢንዶሜትሪየም ላይ ይሄድና ኢምፕላንት ያደርጋል HCG ሌቨል ወይም human chronic gonadotropin from placenta maintain corpus luteum የተባለውን ወይም ፕሮጀስትሮን የሚያመርተው ፓርት እንዲቀጥል ይደረጋል በማን አማካኝነት በHCG ወይም human chronic gonadotropin የሚባለው ማለት ነው ስለዚህ human chronic gonadotropin የሚባለው እንደውም early pregnancy ቴስት የሚደረገው በዚህ ሆርሞን ነው የዚህ ሆርሞን መገኘትና አለመገኘት ነው pregnancy አለ ወይስ የለም የሚለው ነገር የሚያረጋግጠው gestation የምንለው ደግሞ ምንድነው እርግዝና የሚፈጠርበት ጊዜው ነው ወይም ደግሞ ለምሳሌ gestational age 40 week ነው ካልን 40 ሳምንት ነው ዊኩ ማለት ነው ስለዚህ ምንድነው ኖርማል ከሆነ 9 መንዝ ነው የሚሆነው የጀስቴሽናል ዊኩ ኮንትራሴፕቲቭስ እንዴት ነው የሚሰራው ሜካኒዝም ኦፍ የኮንትራሴፕቲቭን ስናይ ለምሳሌ የተለያየ አይነት የኮንትራሴፕቲቭ አይነቶች አሉ ለመጀመሪያ ሆርሞናል ፒል ፓች ሪንግስ መውሰድ እንችላለን ይሄኛው ስራው ምንድነው ኦቭዩሌሽን እንዳይፈጠር ነው የሚያደርገው ኢንሂቢት ኦቭዩሌሽን ቲኪንግ ዘ ሰርቫይካል ሙከስ ኦቭዩሌሽን እንዳይፈጠር ያደርጋል ኦቭዩሌሽን አልተፈጠረም ማለት ደግሞ የሚመጣው ስፐርም ምንም ፈርቲላይዝ የሚያደርገው ነገር አይኖርም ስለዚህ ፈርቲላይዜሽን አይፈጠርም ፕሬግናንሲም አይፈጠርም በተጨማሪም ደግሞ ሰርቫይካል ሙከሱ ቲክን እንዲሆን ያደርጋል ኢንትራዩትሪያል ዲቫይስ ደግሞ ኮፐር የሚባሉት እነዚህ ደግሞ ምንድነው prevent sperm survival and implantation ስፐርሙ ወደ እንትን ከገባ በኋላ ሰርቫይቭ እንዳያደርግ ያደርጉታል ወይም ኦቫሪን ሪች እንዳያደርግ ያደርጉታል ስለዚህ ይሄ ከተፈጠረ በዛኛው መንገድ ፈርቲላይዜሽን አይፈጠርም እና ኢምፕላንቴሽንም እንዳይካሄድ ያደርጋል ፈርቲላይዝ ከተፈጠረ በኋላ ፕሬግናንሲው ኮንቲኒው እንዲያደርግ ሄዶ ዛይጎቱ ማለት ኢምፕላንት መሆን አለበት የዩትረሱ ኢንዶሜትሪየም ላይ ኢምፕላንት መሆን አለበት ነገር ግን ኢምፕላንቴሽኑን ያቃውሳል ማለት ነው ኢንትራዩትሪያል ዲቫይስ ሆርሞናል ከሆነ ደግሞ ሙከሱ ቲክን እንዲሆን ያደርገውና ኢንዶሜትሪየሙ ቲን እንዲሆን ያደርጋል ኢንዶሜትሪየሙ ቲን ሆነ ማለት ኢምፕላንቴሽን አይፈጠርም ማለት ነው በዚህኛው መንገድ ኮንዶም ደግሞ ባሪየር ነው ስፐርም ወደ ኤጉ ሪች እንዲያደርግ ነው የሚያደርገው ስተራላይዜሽን ወይም ቲዩባል ሊጌሽን ደግሞ ይሄኛው ደግሞ ፋሎፒያን ቲዩቡን መቋጠር ነው ወይም ብሎክ ማድረግ ነው ፋሎፒያን ቲዩቡ ተቋጠረ ማለት ትራንስፖርት የሚሆንበት ነው ወደ ዩትረስ ስለዚህ እንትን ማለት አይችልም ማለት ነው ሪች ማድረግ አይችልም ብሎክ ደ ፋሎፒያን ቲዩብ ሴቶች ላይ ከሆነ ፋሎፒያን ቲዩብ ነው ብሎክ የሚደረገው ወንዶች ላይ ከሆነ ደግሞ ቫዝ ዲፈረንስ የሚባለው ስፐርሙ ትራንስፖርት የሚሆንበት ቲዩብ ሊጌት ይደረጋል ይቆረጣል ወይም ደግሞ ይቋጠራል ኢመርጀንሲ ኮንትራሴፕሽን ደግሞ ዲሌይ ኦቭዩሌሽን ነው prevent implantation ይሄኛው ደግሞ ምን ያደርጋል ኦቭዩሌሽኑ ዲሌይ እንዲያደርግና ኢምፕላንቴሽን እንዳይፈጠር በማድረግ በተለያየ መንገድ ኮንትራሴፕቲቭን ይጠቀማሉ ኢንፈርቲሊቲ ሂዩማኖች አንዳንድ ጊዜ በኔቸር ኢንፈርቲሊቲ ሊያጋጥማቸው ይችላል ለምሳሌ ሜሎች በምን ምክንያት ሊያጋጥማቸው ይችላል ሎ የሆነ ስፐርም ካውንት ካላቸው ፑር የሆነ ሞቲሊቲ ካለው ስፐርሙ ዳክቱ ደግሞ ብሎክ ከተደረገ ሆርሞናል የሆኑ ኢሹዎች ካሉ ሜሎች ላይ ኢንፈርቲሊቲ ሊያመጣ ይችላል ፊሜል ላይ ደግሞ የኦቭዩሌሽን ዲስኦርደር ካለ ኦቫሪ ኦቭሌት የሚደረግበት መንገድ አብኖርማል ከሆነ ፋሎፒያን ቲዩቡ ደግሞ ብሎክ ከሆነ ወደ ኢምፕላንቴሽን ወይም ፈርቲላይዝ ለማድረግ እንትን ስለማይል እዛ ላይ ችግር ካለ ኢንዶሜትሪዮሲስ ካለ የዩትሪየም ፋይብሮይድ ካለ እድሜያቸው በጣም ከገፋ ፊሜል ላይ አንደኛው ኢንፈርቲሊቲ የሚያመጣ ነገር ነው ቦዞች ላይ ሁለቱም ላይ ደግሞ ለምሳሌ ሴክሹዋሊ ትራንስሚትድ የሆኑ ዲዚዞች ጄኔቲክ ፋክተሮች ላይፍ ስታይላቸው ደግሞ አልኮል ስሞኪንግ ድራግ
የኢንፈርቲሊቲ አንደኛው ኮዞች ሊሆኑ ይችላሉ። ሜጀር የሚባሉ ሴክሹዋሊ ትራንስሚትድ ኢንፌክሽኖች እነማን ናቸው ኢትዮጵያ ላይ ያሉትና ኤፒዲሚዮሎጂያቸውን ስንመለከት ባክቴሪያሊ ሴክሹዋሊ ትራንስሚትድ ኢንፌክሽንስ ምንላቸው ወይም ኪዩሬብል የሆኑ ለምሳሌ ቻላምዲያ፣ ጎኖሪያ፣ ሲፊሊስ ብለን ምንጠራቸው አሉ። ቫይራል የሆነ ኮዛቸው ደግሞ ማኔጀብል ናቸው ግን ኪዩሬብል አይደሉም። ባክቴሪያል ከሆኑ መዳን የሚችሉ ናቸው። ቫይራሎቹ ግን ማኔጅ መደረግ ይችላሉ ግን ሙሉ ለሙሉ መዳን አይችሉም። ኤችአይቪ መውሰድ እንችላለን፣ ሄርፕስን መውሰድ እንችላለን፣ ኤችፒቪን፣ ሰርቫይካል ካንሰር፣ ሄፓታይተስ ቢን መውሰድ እንችላለን። ፓራሳይቲክ የሚባሉት ደግሞ ትሮኮማይኖሲስ መውሰድ እንችላለን። ኤፒዲሞሎጂ ኢትዮጵያ ላይ ያላችሁ ኤፒዲሞሎጂ የመፈጠር እንትናቸውን ስናይ HIV prevalences of HIV historical now declining but still significant የኤችአይቪ ስንመለከት በፊት ላይ ምናምን በጣም ብዙ ነበር። አሁን ከጊዜ ወደ ጊዜ ትንሽ ቀንሷል። ነገር ግን አሁን ቢሆን ቀላል የማይባል ቁጥር ያላቸው ሰዎች በኤችአይቪ የተጠቁ ሰዎች አሉ። ሲፊሊስ፣ ቻላምዲያ፣ ጎኖሪያ የሚባሉትም እንደዛው በዛው። ያንግ የሆኑ ሁሞንና ሴክስ ወርከሮች ደግሞ አት ሃየር ሪስክ ናቸው ለእንደዚህ አይነት በሽታዎች። መልቲፕል የሆነ ፓርትነር ስለሆነ ያላቸው በጣም ተጋላጭነት አላቸው። ኮንትሪቢዩሽን ፋክተሮቹ ደግሞ ሎ የሆነ ኮንዶም ዩዝ ካላቸው፣ ሊሚቲንግ ቴስቲንግ ማይመረመሩ ከሆነ፣ ስቲግማ፣ መልቲፕል የሆነ ፓርትነር ስላላቸው ሪስክ ፋክተራቸው በጣም እየጨመረ ይሆናል። ሃርምፉል የሆኑ ትራዲሽናል ፕራክቲሶች ምንድናቸው? ከዚህ ጋር በተያያዙ የፊሜል ጀንታል ሚውቲሌሽን ካለ ፓርሻሊ ወይም ቶታሊ ሪሙቭ ሲደረግ ፊሜል ኤክስተርናል ፊሜል ጀንታል እንትኗ ይሄኛው አንደኛ ትራዲሽናል የሚደረግ ነው። ቻይልድ ሜሬጅ ሊዲንግ ቱ ኤርሊ ፕሬግናንሲ ኤርሊ ፕሬግናንሲ ደግሞ በደንብ አዳፕት ያላደረገ ወይም በደንብ ያልጠነከረ ሰውነት ስለሆነ ለተለያዩ በሽታዎች የመጋለጥ እድሏ ከፍተኛ ይሆናል። ሃይ የሆነ ማተርናል እና ኢንፋንት ሞርታሊቲ አለ። ትራዲሽናል የሆነ ደግሞ ኦቭላን ሪሙቭ የማድረግ ሂደት አነሰሰሪ ነው። ይሄ ኢንፌክሽን ያመጣል፣ ብሊዲንግ ይኖራል። በዚህ ምክንያት ደግሞ በደም ንክኪ የሚተላለፉ በሽታዎችን በደንብ እንትን ይላሉ። የሚልክ ቱዝ ኤክስትራክሽን ፎልስ ቲዝ ሪሙቫል ሪስኪ ነው። አንስትራል ላይ ከሆነ ደግሞ በደንብ በጣም ሪስኪ የሆነ ነገር ነው። እንዴት ነው ፋሚሊ ፕላኒንግ ማድረግ ያለባቸው ወይም ፋሚሊ ፕላኒንግ ለምን ያስፈልጋል ስናይ ሪስክ ሪሌትድ ቱ ላክ ፋሚሊ ፕላኒንግ ነው። አንዋንትድ ፕሬግናንሲ ሊኖር ይችላል። አንዋንትድ ፕሬግናንሲ ካለ ደግሞ አንሴፍ በሆነ መንገድ አቦርሽን ያካሂዳሉ። አቦርሽን ደግሞ በጣም ብዙ ሴቶች የሚሞቱበት መንገድ ነው። ማተርናል ዴዝን ያስከትላል። ሾርት በርዝ የሆነ ኢንተርቫል በመካከላቸው በሚወለዱት ልጆች መካከል ያለው የእድሜ ጋፕ በጣም ትንሽ ሊሆን ይችላል። ይሄ ደግሞ ፋይናንሻሊም ስንመለከተው ልጆቹ ላይ ማልኒትሪሽን ያመጣል። በርዝ ዌይታቸው በጣም ትንሽ ይሆናል። ምክንያቱም በተከታታይ ስለሆነ እየተወለዱ ያሉት የእናትየዋም ጤና ቶሎ ስለማይመለስ እንደዚህ አይነት ችግሮች ሊመጣ ይችላል። ራፒድ ፖፑሌሽን ግሮዝ ያመጣል። ደግሞ እነዚህ ፕላኒንግ ከሌለ በጣም ብዙ ልጆች ያለ ፕላን ሊወለዱ ይችላሉ ማለት ነው። ፋሚሊ ፕላኒንግ አክሽን ምንድነው መሆን ያለበት? ኮንትራሴፕቲቭ ፒሎችን መጠቀም፣ እነዚህ ከላይ የጠቀስናቸውን መጠቀም፣ ኤዱኬሽን ኦን ሪፕሮዳክቲቭ ሄልዝ ላይ ሄልዝ ሰርቪስን ደግሞ አክሰስ ማድረግ በጣም ጥሩ ነው። ፋሚሊ ፕላኒንግ ሰርቪስ ላይ ካውንስሊንግ አለ፣ ኮንትራሴፕቲቭ ፕሮቪዥን፣ ኤስቲአይን ስክሪን ማድረግ፣ ፖስት አቦርሽን ኬር፣ ማተርናል ሄልዝ ሰርቪስን አቬለብል አት ሄልዝ ሴንተር ናቸው። ሆስፒታሎች ኤንጂኦ ላይ እነዚህ አይነት እንትኖች ይሰጣሉ። አልኮል ዩዝ ማድረግ፣ ጫትን፣ ካነብስ እና ሌሎች ድራጎችን ኤስቲአይ ትራንስሚሽን ላይ ያለው ምንድነው ዋነኛው ወይም ደግሞ ሪስኩ ምንድነው ብለን ስናይ እና የአንዋንትድ ፕሬግናንሲ ምንድናቸው ብለን ስንመለከት ለምሳሌ አልኮልን ስናይ አልኮል ምን ያደርጋል? ጀጅመንትን ኢምፔር ያደርጋል። ሰው አልኮል በሚጠጣበት ጊዜ ጀጅ የማድረግ የማገናዘብ አቅሙ በጣም ይቀንሳል። ስለዚህ የሴክሹዋል ቢሄቪየሩ ላይም ምን ያደርጋል ማለት ነው? አንፕሮቴክትድ የሆነ ሴክስ፣ መልቲፕል የሆነ ፓርትነር፣ ሴክሹዋሊ ትራንስሚትድ የሆኑ ዲዞች ላይ ተጋላጭነቱን በጣም ይጨምራል። ጫት ምናምን ደግሞ ይሄኛውም የሊብዶ ወይም ኢኒሻሊ መጀመሪያ ላይ አካባቢ የሚያነቃቃ አይነት እንትን አለው። ከዛ ግን ምን ይሆናል? ጀጅመንታቸውን ኢምፔር ያደርጋል። ስለዚህ ይሄኛው ወደዛ አይነት ነገር ሊመራቸው ይችላል። ካናቢስ የምንለው ይሄኛውም ሁሉም ምንድናቸው? እነዚህ የሂውማን በኖርማል ጊዜ ማገናዘብ የሚችላቸውን ነገሮች እንዳያገናዝቡ ያደርጉታል ወይም የማሰላሰል አቅሙን በጣም ያደክሙታል። እነዚህ ደግሞ በደንብ ያልተጠና ውሳኔ እንዲወስን ያደርገዋል። ሌሎቹም ድራጎች እንደዚህ ሃይ የሆነ ቢሄቪየር እንዲኖራቸው ያደርጋቸዋል። ስለዚህ እነዚህ ሁላ ምን ይኖራቸዋል ማለት ነው? ሪስክ ይኖራቸዋል።
General mechanism to substance use reduce inhibition, impair condom negotiation, increase likelihood of transaction sex እና ሴክሹዋሊ አሳልትን ሊያመጡ ይችላሉ። ለማገናዘብ እንትናቸው ስለሚቀንስ ማለት ነው። እዚህ ጋር ካሉት አሰስመንት ኢኩዌሽን አለ። ከነዚህ ውስጥ ለኤግዛምፕል ያክል ስንሰራ የመጀመሪያው ምን ይላል? ስኬለታል መስል ኢዝ አንደር ቮለንተሪ ኮንትሮል ናቸው ይላል። ይሄኛው ልክ ነው። ስኬለታል መስሎች በእኛ ቁጥጥር ስር ውስጥ ነው ያሉት። ስለዚህ እኛንን መንቀሳቀስ ስንፈልግ ሁሉንም ነገር በእኛ ስለሆኑ ምን ይባላሉ? ቮለንተሪ ናቸው። ስለዚህ ትሩ ነው። ካርዲያክ መስል ኢዝ ነን ስትሬንድ ኤንድ ኢንቮለንተሪ ይለናል። ካርዲያክ መስል ነን ስትሬንድ የሆነና ኢንቮለንተሪ የሆነ መስል ነው ብሎ ያስቀምጣል። ኢንቮለንተሪ ናቸው በትክክል በእኛ ቁጥጥር ስር አይደለም ያሉት፣ ግን ነን ስፕሬትድ ሳይሆን ስፕሬትድ የሆኑ መስሎች ናቸው። ስለዚህ እዚህኛው ፎልስ ይሆናል። The axial skeleton includes the skull, vertebral column in the ribs. Axial skeleton የሚባለው ስከልን vertebral column እና ሪብስን ያካትታል ይለናል። ይሄኛው ትሩ ነው። A hinged joints allow movement in a multiple axis. shoulder እንደ shoulder ይለናል። ግን ይሄ hinged joint የሚባለው በጣም ብዙ ሙቭመንት እንዲኖረን አይደለም የሚያደርገው። መልቲፕል አክሰስ እንዲኖረን ሳይሆን የሚያደርገው በአንድ ፓራል በሆነ ብቻ ነው እንዲሆን የሚያደርገው እንጂ እንደ ሾልደር ምናምን በደም መልቲፕል የሆነ አክሰስ ሙቭመንት እንዲኖር አያደርግም። ስለዚህ ፎልስ ነው የሚሆነው። ሾልደር ምን አይነት ጆይንት ነው? ቦል ኤንድ ሶኬት የሚባለው አይነት ጆይንት ነው። ስፐርም አር ፕሮዲውስ ኢን ኤፒደርሚስ ይለናል። ስፐርሞች ፕሮዲውስ የሚደረጉት ቴስተስ ላይ ነው እንጂ ኤፒደርሚስ ላይ አይደለም። ኤፒደርሚስ ላይ ምንድነው የሚሆኑት? ስቶርድ ነው የሚሆኑት። ፈርቲላይዜሽን ኖርማሊ ኦከር የሚያደርገው ዩትረስ ላይ ነው ይለናል። ፈርቲላይዜሽን ኦከር የሚያደርገው አት ፋሎፒያን ቲዩብ ላይ ነው እንጂ ዩትረስ ላይ አይደለም። ሌሎችንም ጥያቄዎች እንደዚህ ያደረጋችሁ መስራት ትችላላችሁ። ከቾይዙ ደግሞ 5 ጥያቄ ስንሰራ which types of muscle is straightened and involuntary ይለናል። skeletal, smooth muscle, cardiac እና both A and B ይለናል። skeletal መስልም ካርዲያክ መስልም ስትሬትድ የሆኑ ናቸው። ነገር ግን ስኬለታል መስል ምንድነው? ቮለንተሪ ነው እንጂ ኢንቮለንተሪ አይደለም። ስለዚህ መልሱ ምን ያደርገዋል? ካርዲያክ መስል ሊሆን ያደርገዋል። the basic functional unit of skeletal muscle contraction is ይለናል። ማይክሮፋይበርስ፣ ሳክሮመርስ፣ ፌስል እና መስል ፋይበር ይለናል። መልሱ የሚሆነው ሳክሮመር የሚባለው ፓርት ነው። the basic functional unit of skeletal muscle እና ኮንትራክት እንዲያደርጉ የሚያደርጋቸው ሙቭመንት የሚፈጠረው the contraction and relaxation of the muscle ነው። the pectoral girdle is the part of ይለናል። የፔክቶሪያል ግሪድል የሚባለው the part of axial skeleton ነው እንጂ appendicular skeleton አይደለም። ስለዚህ እንደሚሆነው የአክሲያል skeleton ፓርት ነው። የቨርተብራል ኮለምን የስከልም ሳይሆን የአክሲያል skeleton ፓርት ነው። በስንት ከፈለው? አክሲያል እና appendicular skeleton ብለን ከፍለናቸዋል። which joint is an example of ball and socket joint? የቦል እና ሶኬት ጆይንት የሆነው የትኛው ነው? elbow, knee, hip ከዛ between skull bones between skull bone ያለው ምን አይነት ነው? ምንም አይነት ሙቭ ማያደርግ አይነት ነው። ምንም አይነት እንቅስቃሴ የለውም። ቦል ኤንድ ሶኬት ያላቸው ማን ናቸው? ሂፕ እና ሾልደር ናቸው። ስለዚህ እዚህ ላይ የተጠቀሰው ሂፕ ስለሆነ መልሱ ሂፕ ይሆናል። አምስተኛው ደግሞ ስፐርም ማቹር ኤንድ አር ስቶርድ ኢን ይለናል። ስፐርም ማቹር እና ስቶር ተደርጎ ማቹር የሚያደርገው የትኛው ነው? ኤፒደርሚስ የሚባለው ፓርት ነው። ቴስተስ ላይ ፕሮዲውስ ይደረጋሉ። ቫዝስ ዲፍረንስ የሚባለው ደግሞ ትራንስፖርት የሚሆንበት ቲዩብ ነው። the site of fertilization in female reproductive tract ይለናል። የት ላይ ነው ፈርቲላይዜሽን የሚካሄደው? on fallopian tube ላይ ነው። ከዛ ፈርቲላይዜሽን ከተካሄደ ከ7 ቀን በኋላ ዩትረስ ላይ ሄዶ ኢምፕላንት ያደርጋል። the hormone that surges to trigger ovulation is ሆርሞኑ ሰርጅ የሚያደርገው የኦቭሌሽን ትሪገር ለማድረግ ማለት ነው ሉቴሪያን ሆርሞን ወይም ሉቲላይዚንግ ሆርሞን ነው። ምን አይነት ፊድባክ ሜካኒዝም ነው? ፖዚቲቭ ፊድባክ ሜካኒዝም ላይ ያለው ነው። which contraceptive method is barrier method? barrier method የሆነው የትኛው ሜተድ ነው ይለናል። ኮንዶም ነው። barrier method ነው ምክንያቱም እንትን አይልም ስፐርም ፓስ እንዳያደርግ ነው የሚያደርገው። a woman who has her fallopian tube surgically blocked has undergo ይለናል። ፋሎፒያን ቲዩባ እንዲቋጠር ካደረገችው ወይም ብሎክድ እንዲሆን ካደረገችው ምን አይነት አስካሄዳለች ነው የሚባለው? ቲዩባል ሊጌሽን ነው። ሂስትሮክቶሚ ከሆነ ዩትረሱን እንትን ሲል ነው የዩትረሱ ሪሙቭ ሲደረግ ነው።
ኦ ሄክቶክቶሚ የሚባለው ደግሞ ኦቫሪውና ዩትረሱ አሁንም ምን ሲሆን ነው ሪሙቭ እንዲደረግ ሲሆን ነው። የቀሩትን ጥያቄዎች ደግሞ እናንተ እየሰራችሁ መለማመድ ትችላላችሁ። ከዚሁ ኖት የወጡ ስለሆኑ ዩኒት 6ን ስንመለከት ስለ ፖፑሌሽን ኤንድ ናቹራል ሪሶርስ ነው። የፖፑሌሽን እና ኢኮሎጂ ምን ይመስላል የሚለው በዚህ ቻፕተር ውስጥ የተካተተ ነው። ፖፑሌሽን ሳይዝ፣ ዴንሲቲ እና ዲስፐርሳል ምንነታቸውን እንመልከት። መጀመሪያ ላይ ፖፑሌሽን ማለት ምን ማለት ነው? ግሩፕ ኦፍ ኢንዲቪዥዋል ኦፍ ዘ ሴም ስፔሺስ ሊቪንግ ኢን ዲፋይንድ ኤሪያ። አንድ ዲፋይንድ የሆነ ኤሪያ ላይ የሚኖሩ ተመሳሳይነት ያላቸው የስፔሺሶች ስብስብ ወይም ግሩፕ ምን ተብሎ ይጠራል? ፖፑሌሽን ይባላል። ፖፑሌሽን ሳይዝ ማለት ደግሞ የነዚህ እዚህ ዲፋይንድ የሆነ ኤሪያ ላይ የሚኖሩ the same ስፔሺሶች ቶታል ነምበራቸው ምን ይባላል? ፖፑሌሽን ሳይዝ ይባላል። ሳይዝ ከተባለ የሚያሳየን እዛ ግሩፕ ውስጥ ያሉት የኢንዲቪዥዋል ቁጥር ምን ያክል ነው የሚለውን ነው። ፖፑሌሽን ዴንሲቲ የሚለው ደግሞ ነምበር ኦፍ ኢንዲቪዥዋል ፐር ዩኒት ኤሪያ ኦር ቮሊዩም ነው። እያንዳንዱ ኢንዲቪዥዋል ፐር ዩኒት ኤሪያ ኦር ቮሊዩም ያለውን አማውንት የሚያሳየን ፖፑሌሽን ዴንሲቲ ይባላል። ስለዚህ ፎርሙላውን ስናይ ዴንሲቲ ኢዝ ኢኳልስ ቱ ነምበር ኦፍ ኢንዲቪዥዋል ኦቨር ኤሪያ ወይም ቮሊዩም አድርገን ነው የምናገኘው። ዲስፐርሳል ማለት ደግሞ ስፓሻል ዲስትሪቢዩሽን ነው። እንዴት ነው እነዚህ ኢንዲቪዥዋሎች ለምሳሌ ዲፋይንድ የሆነ ኤሪያ ላይ ነው የሚኖሩት ብለናል እና እዛ ኤሪያ ላይ እነዚህ ኢንዲቪዥዋሎች እንዴት ነው ዲስትሪቢዩት የሆኑት ስፓሻል ዲስትሪቢዩሽናቸው ምን ይመስላል የሚለው እዚህ ላይ ነው ዲስፐርሳል ላይ ነው የሚታየው። how individual are arranged in space በስፔስ እንዴት arranged ሆነዋል የሚለውን ነው። ሶስት አይነት አለ። የመጀመሪያው ክላምፕድ ወይም ደግሞ አግሪጌትድ የሚባል ነው። ሞስት ኮመን የሆነው ነው ይሄኛው። ኢንዲቪዥዋል ግሩፕድ ኢን ፓች ኢንዲቪዥዋሎቹ ግሩፕ የሚሆኑት ኢን ፓች ነው። በቃ የሆነ ቦታ ላይ በዛ ብለው ይገኛሉ። herd school of fish plant near water source ወደ ዋተር ሶርስ አካባቢ የሚገኙ ፕላንቶች ምናምን ስናይ አንድ ቦታ ላይ እጅብ አድርገው ነው የሚገኙት። እንደዛ አይነት ስፓሻል ዲስትሪቢዩሽን ደግሞ ክላምፕድ ይባላል። ዩኒፎርም ወይም ኢቨን ምንለው ደግሞ ኢቨንሊ ስፔስድ የሆኑ ናቸው። በመካከላቸው ያለው ስፔስ ኢቨንሊ ስፔስ የሆነ ነው ወይም ልዩነታቸው ርቀታቸው ኢቨን የሆነ ከሆነ ዩኒፎርም ይባላሉ። የቴሪቶሪያል አኒማልስ ቶክሲን ሪሊዝ የሚያደርጉ ፕላንቶች አካባቢያቸው ሌሎች ፕላንቶች ለማይበቅሉ አንደኛው ከአንደኛው ስፔስ ይኖራል። ይሄ ስፔስ ደግሞ ኢቨን የሆነ ስፔስ ሲሆን እንደዚህ አይነት ስፓሻል ዲስትሪቢዩሽን ዩኒፎርም ይባላል። ራንደም የሚባለው ደግሞ ኖ ፕሪዲክተብል ፓተርን ነው። ፓተርኑ አይታወቅም። ለምሳሌ ምን መጥቀስ እንችላለን? ትሪ ኢን ዩኒፎርም ኦፍ ፎረስትስ ዊዝ ኖ ኮምፒቲሽን ምንም አይነት ኮምፒቲሽን የሌለበት ፎረስት ለምሳሌ እንደዛ አይነት ዲስትሪቢዩሽን ይኖራል እና ይሄኛው ራንደም ነው። እኛ እንደዚህ አንድ ቦታ ጅብ ብለው ነው ኢቨንሊ ስፔስድ ሆነዋል ብለን ማስቀመጥ አንችልም። ኤክስፖኔንሻል እና ሎጂስቲክ ግሮዝ ኢን ፖፑሌሽን ስንመለከት ኤክስፖኔንሻል ግሮዝ ወይም ጄ ከርቭ የሚባለው ፖፑሌሽን ግሮ አት ኤ ኮንስታንት ሬት ፐር ዩኒት ታይም አንሊሚትድ የሆነ ሪሶርስ ሲኖር እንደዚህ አይነት ግሮዝ የሚመዘገበው መቼ ነው? እዛ ስፔሺሶቹ የሚኖሩበት አካባቢ ያለው የሪሶርስ መጠን ማለትም ስፔሺሶቹ ለምሳሌ ለማደግ የሚያስፈልጋቸው ምግብ፣ የውሃ ሁሉም አንሊሚትድ ከሆነ ነው። አንሊሚትድ የሆነ ሪሶርስ ሲኖር ደግሞ እዛ አካባቢ የሚኖረው ፖፑሌሽን በጣም ግሮ የማድረግ ቻንሱ ሃይ ነው የሚሆነው። ለዛ ኤክስፖኔንሻል ግሮዝ ወይም ጄ ከርቭ ግሮዝ የሚኖረው ምን አይነት ኢንቫይሮንመንት ከሆነ ነው? አንሊሚትድ የሆነ ሪሶርስ ሲኖረው ነው። ኢኩዌሽኑ ምን ይሆናል? ኤን ኦቨር ዲቲ ኢዝ ኢኳልስ ቱ አር ኤን ይሆናል። አር ማለት ኢንትሪንሲክ ግሮዝ ሬት ነው። ስለዚህ ይሄ ምንድነው የሚያሳየን? ፖፑሌሽኑ በሆነ ፔሪድ ኦፍ ታይም ምን ያክል እያደገ ነው የሚለውን ነገር እዚህ ጋር ያለው ቫልዩ ያሳየናል። ኦከር when the resources are abundant ይሄ ኦከር የሚያደርገው መቼ ነው ብለናል? ሪሶርሶቹ አባንዳንት ከሆኑ ነው። በደንብ በብዙ መጠን የሚገኙ ከሆነና ሰስተነብል ሎንግ ተርም ሰስተነብል አይደለም። ምክንያቱም ሪሶርሶቹ ሁሌ በጣም ብዙ ፖፑሌሽን በበዛ ቁጥር አባንዳንሳቸው እየቀነሰ ነው የሚሄደው። ስለዚህ የሪሶርሶቹ መጠን ከቀነሰ ደግሞ ፖፑሌሽኑ ግሮ የሚያደርግበት መጠን እየቀነሰ ይሄዳል። ሎጂስቲክ ግሮዝ ወይም ኤስ ከርቭ የሚባለው ግሮዝ ስሎ አስ ፖፑሌሽን ኒርስ ካሪንግ ካፓሲቲ ነው። ግሮ የሚያደርገው የፖፑሌሽኑ ግሮ ስሎ ነው። ለምንድን ነው? ኢንቫይሮንመንቱ ኬሪ ከሚያደርገው ካፓሲቲ ጋር እንትን ስለሚሆን እዛ ኢንቫይሮንመንት ውስጥ ያለው የሪሶርስ መጠን ሊሚትድ ነው። ምክንያቱም በጣም ብዙ ፖፑሌሽን ካለ ፖፑሌሽኑ ደግሞ እዛ ኢንቫይሮንመንት ላይ ያለውን ሪሶርስ ኮንሱም ያደርገዋል። ሪሶርስ መጠኑ ዲፕሌት እያደረገ ነው ወይም እየወረደ ነው የሚሄደው።
ስለዚህ በደንብ አይነት ብዙ አይነት ሪሶርስ በሌለበት አካባቢ የሚኖር የፖፑሌሽን ሪሶርስ ግሮዝ ደግሞ ሎጂስቲክ ግሮዝ ተብሎ ይጠራል። ኢኩዌሽኑ ምንድነው? ዲኤን ኦቨር ዲቲ ወይም አሬን ምን ይሆናል? ኬ ማይነስ ኤን ኦቨር ኬ ነው። ይሄ የሚያሳየን ሬዚስታንሱ ነው። ግሮዙን እንዳያድግ የሚያደርገው ምን ፋክተሮች አሉ የሚለው ነው እዚህ ጋር የሚያስቀምጥልን። ኬሪንግ ካፓሲቲ ወይም ኬ ምን ነው የምትወክልልን? ኬሪንግ ካፓሲቲ ነው። ኬሪንግ ካፓሲቲ ማለት ማክሲመም ፖፑሌሽን ሳይዝ አን ኢንቫይሮንመንት ካን ሰስቴን ኢንዴፊኒትሊ። ኢንቫይሮንመንቱ ኬሪ ማድረግ የሚችለው ወይም እዛ አካባቢ ሰርቫይቭ ማድረግ የሚችሉ ስፒሺሶችን የሚይዝበት መጠን ኬሪንግ ካፓሲቲ ተብሎ ይጠራል። ኢንቫይሮንመንታል ሬዚስታንስ የሚባለው ፋክተር ዛት ሊሚቲንግ ግሮውት። ከዛ ኢንቫይሮንመንታል ሬዚስታንስ የሚባሉት ደግሞ እነዛ ፖፑሌሽኑ እንዲያድግ የሚያስፈልጉ ነገሮች አሉ እና የነሱ ነገሮች መታጣት ምን ይሆናል? ግሮዙ እንዳይኖር ያደርጋል። ስለዚህ ኢንቫይሮንመንታል ሬዚስታንስ የሚባለው ለግሮ የሚያስፈልጉት ፋክተሮች ሊሚትድ ሲሆኑ ነው። ለምሳሌ ፉድ፣ ዋተር፣ ስፔስ፣ ዲዚዝ እነዚህ ሁላ እንደ ኢንቫይሮንመንታል ሬዚስታንስ ይሆናሉ። ስለዚህ ሎጂስቲክ ግሮዝ ላይ ስንመለከት ስሎ የሆነ ግሮዝ ይኖራቸዋል በዚህ ምክንያት። ዲሞግራፊክ ስትራክቸር ላይ ስናይ ዲሞግራፊ ማለት ስታስቲካል ስተዲ ኦፍ ኤ ፖፑሌሽን ነው። ዲሞግራፊ ስንል ስታስቲካል ቁጥራዊ የሆነ የፖፑሌሽን ጥናት ነው። የሚወለዱ ሰዎች ምን ያህል ናቸው፣ የሚሞቱ ሰዎች ምን ያህል ናቸው፣ ኤጅ ዲስትሪቢዩሽናቸው ምን ይመስላል የሚለውን የሚያጠናልን ነው። ኤጅ ስትራክቸር የሚባለው proportion of individual in different age classes pre-reproductive, reproductive and post-reproductive. ይሄ ደግሞ ምንድነው? ኤጅ ስትራክቸር ሲሆን አንድ ፖፑሌሽን አለ። ያንን ፖፑሌሽን በኤጅ ሲከፋፈል ነው። ይሄ ማለት ለምሳሌ ፕሪፕሮዳክቲቭ የሆኑ ፕሪፕሮዳክቲቭ ኤጅ ላይ የሚገኙ ሪፕሮዳክቲቭ የሆነ ኤጅ ላይ ያሉ ፖስት ፕሮዳክቲቭ ከያዘ ደግሞ ሪፕሮዳክት ከሚያደርጉበት ጊዜ ደግሞ ያለፈባቸው ተብሎ ይከፋፈላሉ በኤጅ ስትራክቸር ሲሆን። ኤክስፓንዲንግ እዚህ ጋር ደግሞ ያለው ኤክስፓንዲንግ የሚባለው ፒራሚድ ሼፕ ያለው ነው። ሃይ በርዝ ሬት ራፒድ የሆነ ግሮዝ ነው የሚኖረው። ፖፑሌሽን ውስጥ የሚወለዱት የሰዎች ቁጥር ወይ በሰው ብናየው ለምሳሌ ፖፑሌሽኑ የሚወለደው ቁጥር ከጨመረ ግሮዙ ምን ይሆናል? ራፒድ ነው የሚሆነው። እንደዛ አይነት ፒራሚድ ሼፕ ነው እየኖረው የሚሄደው፣ ኤክስፓንዲንግ ይባላል። ስቴብል ወይም ደግሞ ቤል ሼፕ የሚሆነው ደግሞ በርዝ እና ዴዝ ሬት አር ራፍሊ ኢኳል ናቸው። በደንብ ዴፊኒትሊ ኢኳል ባይሆን ራሱ ራፍሊ ስንመለከታቸው የሚሞተው የሰው ቁጥርና የሚወለደው የሰው ቁጥር ተመጣጣኝ ነው። ስለዚህ ምን አይነት ይሆናል ማለት ነው? የግሮዝ ልኬቱ ስቴብል ይሆናል። ዲክላይኒንግ ወይም ደግሞ ኢንቨርትድ ፒራሚድ የምንለው ደግሞ የሚወለደው ቁጥር ወይም የሚወለዱበት ሬት ቀንሶ ሎ በርዝ ሬት ነው ያለው። ከዛ ደግሞ ኤጂንግ ፖፑሌሽን ሲኖረው በፖፑሌሽን ውስጥ ያሉት እድሜያቸው በደንብ ትልልቅ የሆኑ ሰዎች ናቸው። ምክንያቱም የሚወለዱት ልጆች ትንሽ ስለሆነ ቁጥራቸው። እንደዚህ አይነት ሲሆን ደግሞ ዲክላይኒንግ ይሆናል። ሰርቫይቨርሺፕ ከርቭ ደግሞ የሚባለው ሾውስ ሰርቫይቫል ሬትስ ኦቨር ታይም ነው። በጊዜ እንትን ሰርቫይቭ ማድረግ የሚችሉትን መጠን የሚያሳየን ነው። ታይፕ 1 ምንድነው? ሎ ኤርሊ ሞርታሊቲ ነው። የመጀመሪያው ኤርሊ የሆነ ሞርታሊቲ የሚኖራቸው ናቸው። ኤርሊ የሆነ ሞርታሊቲ ለምሳሌ ሂዩማን እና ላርጅ ማማሎች ኤርሊ ሞርታሊቲያቸው ሎው ነው። ታይፕ 2 የሚባሉት ደግሞ ኮንስታንት የሆነ ሞርታሊቲ ያላቸው ናቸው። ለምሳሌ በርድስ፣ ሮደንትስ ብለን የምንጠራቸው እዚህ ውስጥ ይካተታሉ። ታይፕ 3 የሚባለው ደግሞ ሃይ ኤርሊ ሞርታሊቲ ያላቸው ናቸው። ፊሽ፣ ትሪስ ምናምን ስንመለከት ኤርሊ ሞርታሊቲያቸው በጣም ሃይ ነው። ፖፑሌሽን ሬጉሌሽን ላይ ዴንሲቲ ዲፔንደንት ፋክተሮች አሉ። ኢፌክት ኢንክሪዚንግ አስ ፖፑሌሽን ዴንሲቲ ዲክሪዝ ነው ኢንክሪዝ ነው። የፖፑሌሽን ዴንሲቲው ኢንክሪዝ እያደረገ በመጣ ቁጥር ወይም ደግሞ አንድ ኤሪያ ላይ ወይም በሆነ ቮሊዩም ላይ ያሉት የኢንዲቪዥዋል ነምበር ቁጥር ሲበዛ ኢፌክቱ ኢንክሪዝ ያደርጋል። ለምሳሌ ኮምፒቲሽን ይኖራል፣ ፕሪዴሽን፣ ዲዚዝ፣ ፓራሲቲዝም፣ አኩሙሌሽን ኦፍ ዌስትስ። እነዚህ ፋክተሮች ደግሞ ቴንድ ቱ ሬጉሌት ፖፑሌሽን አራውንድ ኬሪንግ ካፓሲቲ። ይሄ ማለት ምን ማለት ነው? ዴንሲቲያቸው በጣም በዛ ማለት አንድ አካባቢ ላይ የሚኖሩት ኢንዲቪዥዋል ቁጥራቸው በጣም ይጨምራል። ይሄ ደግሞ በመካከላቸው ያለውን ኮምፒቲሽን እንዲጨምር ያደርገዋል። አንዱ የማደኑን ነገር ፕሪዴሽን እንዲጨምር ያደርገዋል። ዲዚዝ እንዲፈጠር ያደርጋል። ፓራሳይቲዝም ይኖራል። ከዛም ደግሞ ዌስቶች አኩሙሌት ይሆናሉ። እነዚህ ፋክተሮች በአጠቃላይ የኢንቫይሮንመንቱን ኬሪንግ ካፓሲቲን
ሬጉሌት ያደርጋል ወይም ደግሞ ፖፑሌሽኑን ሬጉሌት ያደርጋል ኬሪንግ ካፓሲቲ ሲቀንስ ደግሞ የፖፑሌሽን ቁጥሩን ግሮ የሚያደርግበት መጠንም ይቀንሳል አብሮ ዴንሲቲ ኢንዲፔንደንት ፋክተርስ የሚባሉት ደግሞ ኢፌክት ኢንዲፔንደንት ኦፍ ዘ ፖፑሌሽን ዴንሲቲ ኢፌክቶች ናቸው ግን ፖፑሌሽን ዴንሲቲ ላይ ዲፔንድ ባይሆኑ ከሆነ ነው ለምሳሌ የፖፑሌሽን ዴንሲቲው ላይ ዲፔንድ ባይሆንም ናቹራል ዲዛስተር ካለ በተፈጥሮ የሚፈጠሩ አደጋዎች ካሉ ጎርፍ ሊሆን ይችላል እሳት ሊሆን ይችላል ቮልካኒክ ኢራፕሽን ሊሆን ይችላል ኤክስትሪም የሆነ ዌዘር ሲኖር በጣም ሆት የሆነ ዌዘር ሲኖር ድራውት እነዚህ ነገሮች ወይም የሂማን አክቲቪቲ የዛ ያለው እንትኑ ዴንሲቲው ላይ ዲፔንድ ሳይሆኑ ግን ኢንዲፔንደንት ፋክተር ሆኖ ፖፑሌሽን ሬጉሌሽን ላይ ሮል ይኖራቸዋል ናቹራል ሪሶርስስ ምንላቸው ምንድናቸው ናቹራል ሪሶርስ የሚባሉት ማቴሪያል ኦር ሰብስታንስ ኦከሪንግ ኢን ኔቸር ዛት ካን ቢ ኤክስፕሎይቲንግ ፎር ኢኮኖሚክ ጌን ለኢኮኖሚክ ጌን መጠቀም የምንችላቸው በተፈጥሮ የሚገኙ ነገሮች በሙሉ ምን ይባላሉ ናቹራል ሪሶርስ ተብለው ይጠራሉ ናቹራል ሪሶርሶች በሁለት ይከፈላሉ ሪኒያብል ሪሶርስ እና ነን ሪኒያብል ሪሶርስ ተብለው ይከፈላሉ ሪኒያብል ሪሶርስ means resource that can be replenished naturally over short periods human life span ምንድነው በሂማን ላይፍ ስፓን ቢጣፉ እንኳን ሪፕሊሽ ቢሆኑ ራሱ ወይም ቢወድሙ ራሱ ድጋሚ የመታደስ እድላቸው ሃይ የሆኑት ሪኒያብል ተብሎ ይጠራሉ ወይም ታዳሽ ኃይል የሚባሉት ናቸው ሪኒያብል ሪሶርስ ምንላቸው ለምሳሌ የሶላር ኢነርጂ መውሰድ እንችላለን የፀሐይ ብርሃን መቼም አያልቅም ዊንድን መውሰድ እንችላለን ዋተርን መውሰድ እንችላለን ባዮማስ ላይ ውድ ክሮፕስ እነዚህ ሁላ ፎረስት እነዚህ ሁላ ምንድናቸው ታዳሽ ናቸው ስለዚህ ሪፕሊሽ መደረግ ስለሚችሉ ናቹራሊ ምን ይባላሉ ሪኒያብል ሪሶርስ ይባላሉ sustainable uses use as a rate that allows natural regeneration naturally ምን ይሆናሉ regenerate ስለሚሆኑ የምንጠቀምበት ሬት naturally regenerate ማድረግ የሚችሉበትን አክል ከሆነ sustainable የሆነ ዩዝ አለን non renewable resource የሚባሉት resource that exist in finite quantity ነው አላቂ ናቸው እነዚህ ደግሞ finite የሆነ quantity ነው ያላቸው ሪፕሊሽ መደረግ አይችሉም አንዴ ዩዝ ከተደረጉ በኋላ ወይም ደግሞ ሪፕሊሽ ለመደረግ በጣም የሚሊየን ኦፍ ይርስ ይፈጃሉ እዚህ ጋር ለምሳሌ ላይፍ ስፓን ላይ ሪፕሊሽ መደረግ የሚችሉ ብለናል ሪኒያብሎች ምክንያቱም አንዳንድ ነን ሪኒያብል የተባሉት ሪሶርሶች በጣም ብዙ ከሚሊየን አመታቶች በኋላ ሪፕሊሽ ሊደረግ ይችላሉ ግን ላይ ሁማን ላይፍ ስፓን ላይ ስለሌሉ ሪኒያብል ናቸው ብለን አንወስዳቸው ፎሲል ፊውልን ኮል ኦይል ናቹራል ጋዝ በአብዛኛው እነዚህ ከመሬት ውስጥ የሚወጡ የማዕድናት እንደ ጎልድ ኮፐር አይረን ምንላቸው አላቂ የሆኑ ናቸው ኮንሰርኑ ምንድነው ዲፕሌሽን ሊድስ ቱ ስኬርሲቲ ያኛው ብንጠቀመው ራሱ የመተካት እድሉ ሃይ ስለሆነ ወደ ስኬርሲቲ ምናምን አንገባ ወይም ደግሞ አይገባም ያዛድሉ ትንሽ ነው እዚህኛው ግን ዲፕሌሽን ያጋጥማልና ዲፕሌሽን ደግሞ ስኬርሲቲ እንዲፈጠር ያደርጋል በጣም ደግሞ የነሱ መጠን ከቀነሰና ከጠፉ ፕራይሳቸው ይጨምራል እና ሌላ ሪሳይክል የምናደርግበት ወይም ኦልተርኔቲቭ ዌይ ያስፈልጋል ለዚህ conservation of natural resource ኢትዮጵያ ላይ ያለው ምንድነው major natural resource in ኢትዮጵያ ዋተር አለ የዋተር ሪሶርሶች ለምሳሌ ሪቨር መውሰድ እንችላለን ከሪቨር ደግሞ በጣም ትልቁ ተብሎ የሚነሳው ብሉ ናይል መውሰድ እንችላለን አዋሽ ኦሞ fertile land forests ዋይልድ ላይፍ አለ የሚነራል ሪሶርሶች አሉ እነዚህ ሁሉ ኢትዮጵያ ውስጥ የሚገኙ ናቹራል ሪሶርሶች ናቸው ኮንዘርቬሽን ኢፈርቱ ምንድነው አንደኛ ፕሮቴክትድ የሆኑ ኤሪያዎችን ማድረግ እነዚህ ናቹራል ሪሶርሶችን ለመጠበቅ ናሽናል ፓርኮችን ማቋቋም ለምሳሌ ኢትዮጵያ ውስጥ ከሚገኙት ሰሜን ማውንቴን ባሊ ማውንቴን አዋሽ ነጭ ሳርን መውሰድ እንችላለን ዋይልድ ላይፍ ስክሪንቸር ኮሚኒቲ ኮንዘርቬሽን ኤሪያ ምናምን እነዚህ ሁሉ ምንድናቸው ለዚህ ሌላ ደግሞ ሪፎሬስቴሽን አለ አፎሬስቴሽን መጀመሪያ ከአንድ አካባቢ ላይ ዛፎች ኖረው ከነበረና በሆነ ዲዛስተር ከጠፉ ያንን አካባቢ ድጋሚ ሪፎሬስት ማድረግ ያስፈልጋል ምንም ምድረ በዳ የነበረ ቦታ ላይ ዛፎችን መስቀል አፎሬስቴሽን ማድረግ አንደኛው ናቹራል ሪሶርሶችን የምንጠብቅበት ወይም ኮንዘርቭ የምናደርግበት ዌይ ነው እና ይሄ ግሪን ሌጋሲ ደግሞ ይሄንን ኢኒሺየት ያደርጋል soil እና water conservation ደግሞ ትሬሲንግ መስራት ለምሳሌ እርከን መስራት የአፈር መሸርሸርን ይቀንሳል አግሮፎሬስተሪ ቺክ ዳምስ እነዚህ ሁሉ ምን ያገለግላሉ የሶይሉና የዋተር ኮንዘርቬሽን ላይ ሮል አላቸው
ሌጅስሌሽን ላይ ስናይ ደግሞ ኤንቫይሮንመንታል ፕሮቴክሽን አውቶሪቲ ፎረስት ሎ ህጎችን ማውጣት እነዛ ህጎች ምን ያደርጋሉ እነዚህ ናቹራል ሪሶርሶችን ለመጠበቅ እንደ አንድ መንገድ ስለሚያገለግሉ ነው። ቻሌንጆቹ ምንድናቸው ደግሞ ይሄ ኮንዘርቬሽንን የሚያደናቅፉት ለምሳሌ ዲፎሬስቴሽን ካለ በጣም ከዛ ደግሞ ኦቨር ግሬዚንግ አንዳንድ አካባቢ የላንድ ዲግሬሽን ፖቺንግ ኢሌጋል የሆነ ማይኒንግ ክላይሜት ቼንጅ ፖፑሌሽን ፕሬሸር በሙሉ ይሄ ደግሞ ናቹራል ሪሶርሶች ላይ ችግር የሚያመጣ ወይም ደግሞ ኢፌክት ያለው ነገር ነው። የትራፊክ አክሲደንት ዋይልድ እና ዶሜስቲክ አኒማል ላይ ያለው ኢፌክት ምንድነው ሚለናል ዋይልድ አኒማል ሮድ ኪልስ ማማልስ በርድስ ሬፕታይል ሪስክ ቱ ዘ ፖፑሌሽን ዲክላይን ነው። መንገድ ላይ ምናምን በሚሞቱበት ጊዜ እነዚህ አኒማሎች የፖፑሌሽን ቁጥራቸው ዲክላይን ያደርጋል። የነሱ ቁጥር ደግሞ ዲክላይን ሲያደርግ ባዮዳይቨርሲቲው እሱም ሎስ ይደረጋል። ዲስራፕሽን ኦፍ ዘ ሚግሬሽን ሩትን ዲስራፕት ይደረጋል። የሃቢታት ፍራግመንቴሽን ይኖራል። ዶሜስቲክ አኒማሎች ላይ ስንመጣ ደግሞ ሊቭስቶክስ ለምሳሌ ካትል ጎትስ ሺፕ ዶንኪ ኢንጁርድ ይሆናሉ ኪልድ ይሆናሉ እና ይሄ ኢኮኖሚካሊ ሎስ ይኖራል ለፋርመሩ እና ደግሞ የፉድ ኢንሴኩሪቲም ሊያመጣ ይችላል። ኮዞቹ ምንድናቸው ሃይ ስፒድ ሮድ ክሮሲንግ ሃቢታንስ ላክ ኦፍ ዋይልድ ላይፍ ኮሪደርስ ፑር ላይቲንግ ድራይቨር ኬርለስ ይሆኑ ምንድነው መንገዶቹ ላይ የሚኖሩት የላይት መጠኖች በጣም ትንሽ ከሆነ ከዛ ደግሞ እዛ አካባቢ ለሚኖሩት እንስሳቶች ደግሞ የመሻገሪያ ሌላ አልተርኔቲቭ ዌይ አለመፈጠሩ ለእንደዚህ አይነት አደጋ በጣም ያጋልጣቸዋል። ሚቲጌሽኑ ደግሞ ዋይልድ ላይፍ ኦቨርፓስስ አንደርፓስስ ስፒድ ዳምፕስ ኢን አኒማል ክሮሲንግ ዞን ስለዚህ ይህንን ለመቀነስ ምን ማድረግ አለብን አኒማሎች ክሮስ የሚያደርጉበት ኤሪያ ካለ እሱ በደንብ ሪኮግናይዝ ከተደረገ እዛ አካባቢ ስፒድን ቀንሶ ለመንዳት መሞከር ፐብሊክ አዌርነስን መፍጠር ይህንን ችግር ለመቅረፍ ያግዛል። ሂውማን አክቲቪቲ ኢንቫይሮንመንት ላይ ያለው ኢፌክት ምንድነው ክላይሜት ቼንጅ ያመጣል። አንደኛ ጀነራሊ ስንመለከተው ክላይሜት ቼንጅ የሚባለው ሎንግ ተርም ሺፍት ኢን ቴምፕሬቸር ኤንድ ዌዘር ፓተርን ዲዩ ቱ ዘ ሂውማን አክቲቪቲ በሂውማን እንቅስቃሴ ምክንያት ወይም በሂውማን አክቲቪቲ ምክንያት ለረጅም ጊዜ የቴምፕሬቸር እና የዌዘር ፓተርኑ ሲቀየር ክላይሜት ቼንጅ ተፈጠረ እንላለን። ሂውማን አክቲቪቲው ደግሞ ለምሳሌ በርኒንግ ኦፍ ፎሲል ሊሆን ይችላል ዛፍን መቁረጥ ሊሆን ይችላል አግሪካልቸር ሊሆን ይችላል ለክላይሜት ቼንጅ ሊድ ያደርጋል። ኢፌክቱ ምንድነው ኤክስትሪም የሆነ ዌዘር ሲኖር ኤክስትሪም ዌዘር ማለት በጣም ድራውት ይኖራል። ይሄ ድራውት ደግሞ የሌላም ፍለድም ሊኖር ይችላል። የሲ ሌቭል ራይዝ ያደርጋል። የግሮዊንግ ሲዝኑ አልተርድ ይሆናል። ስፔሻል የሆነ ሚግሬሽን ስፒሺሶች ከአንድ አካባቢ ወደ ሌላ አካባቢ ሚግሬት ያደርጋሉ። ይሄ ደግሞ በጣም ብዙ አይነት ችግሮችን ይዞ ይመጣል። ግሎባል ዋርሚንግ ላይ ስናይ ደግሞ ግሎባል ዋርሚንግ ማለት increasing the earth's average surface temperature due to enhanced greenhouse effect ነው። የግሪንሃውስ ኢፌክት በመጨመሩ ምክንያት የእርዝ አትሞስፌር ላይ የሚገኘው የቴምፕሬቸር መጠን ራይስ ሲያደርግ ነው ወይም ሲጨምር ነው። እነዚህን ደግሞ እንዲጨምር የሚያደርጉት ግሪንሃውስ ጋዝ የሚባሉ አሉ። ከግሪንሃውስ ጋዝ ደግሞ ደሜን የሚባለው ካርቦን ዳይኦክሳይድ ነው። ሌሎቹም አሉ ግን ካርቦን ዳይኦክሳይድ ደሜን ነው። ስለዚህ የካርቦን ዳይኦክሳይድ ልቀት ደግሞ በተለያዩ መጠኖች በበርኒንግ ኦፍ ፎሲል ሊሆን ይችላል ከኢንዱስትሪ ከትራንስፖርት ዲፎሬስቴሽን አግሪካልቸር ይሄ ሁላ ምን ያደርጋል ሪሊዝ የሚደረገውን የግሪን ሃውስ ጋዝ ይጨምርና ግሪን ሃውስ ጋዝ ሲጨምር ደግሞ እርዝ ላይ የሚገኘው የአትሞስፌሪክ ቴምፕሬቸር ራይዝ ያደርጋል። በዛው ልክ ግሎባል ዋርሚንግ ይፈጠራል። ኮንሲኩዌንሱ ይሄ ደግሞ ግሎባል ዋርሚንግ መፈጠሩ ምን ሊያመጣብን ይችላል? ሜልቲንግ ኦፍ ግሌሽር እነዚህ በጣም ትልልቅ የሆኑ የበረዶ ግግሮች ሊቀልጡ ይችላሉ። ስለዚህ እነዚህ በረዶ ግግሮች ሲቀልጡ ደግሞ የሲ ሌቭል ኢንክሪዝ ያደርጋል። ሞር ፍሪኩዌንት የሆነ ሂት ዌቭ ይኖራል። ኢኮሲስተሙ ዲስራፕት ይደረጋል እና አንዳንድ ባዮዳይቨርሲቲዎች ደግሞ ይጠፋሉ እና እነዚህ ሁላ ኮንሲኩዌንሱ ናቸው። ኦዞን ሌየር ዲፕሌሽን ደግሞ የሚመጣው በምን አማካኝነት ነው? ኦዞን ሌየር ስትራቶፊክ ሌየር ነው ኦስሪ የሚባለው that absorbs most ultraviolet B radiation የፀሐይ ላይ ያለው ሙሉ ለሙሉ ኢነርጂዋ ወደ ምድር አይገባም። ስለዚህ ወደ ምድር እንዳይገባ ደግሞ የሚከላከለው የኦዞን ሌየር አለ። ኦዞን ሌየር ዲፕሌሽን ስንል የዚህ ሌየር ዲፕሌት መሆኑ ነው ወይም መሸንቆሩን ነው የሚያሳየንና እሱ ደግሞ ለሱ ኮዝ የሚሆኑ ነገሮች ለምሳሌ ምን ሊሆኑ ይችላሉ? ክሎሮፍሎሮካርበንስ ሃሎን ፍሮም እነዚህ ከሂውማን አክቲቪቲ ምክንያት ሊሆን ይችላል። በተለያየ መጠን የሚለቀቁ እነዚህ
ኬሚካሎች ምን ያደርጋሉ እዛ ላይ ኢፌክት ይኖራቸዋል ኦዞን ሌየር ላይ ኢፌክት ይኖራቸዋል ኢፌክቱ ምንድነው ስለዚህ አሁን ኦዞን ዲፕሌሽን ተፈጠረ ምን ያመጣብናል ኮንሲኩዌንሱ ብለንስና የአልትራቫዮሌት ሬይ እንትኑ ወደ እርዝ የሚደርሰው በጣም ይጨምራል ወደ እርዝ የሚደርሰው ደግሞ የፀሐይ ጨረር ሲጨምር ስኪን ካንሰር ያመጣል ካታራክትስ የሚባለው አይን ላይ ሞራ ምናምን ሊያመጣ ይችላል የሰውነታችን የኢሚኖ ሲስተም ሰፕሬስ እንዲሆን ያደርጋል ፋይቶፕላንክተን እና ክሮፕሶች ደግሞ ዳሜጅ ይሆናሉ በምን በየላይት ኢነርጂን ወስደው ወደ ኬሚካል ኢነርጂ የሚቀይሩልን ምግብን የሚያዘጋጁት ምናምን እነሱ ዳሜጅ ይሆናሉ ሶሉሽኑ ምንድነው ሞኒትራል ፕሮቴክት ነው በ1987 የወጣውን ሩል ተከትሎ የኦዘን ሌየርን ሪከቨር ለማድረግ የሚሰራውን መከተል ለዚህ እንትን ይሆነ ጥቅም ይኖራል acidic rain ደግሞ የሚባለው acidic rain ማለት rain snow or fog with pH below 5.6 due to sulfur እና nitrous oxide from burning fossil or fuel ሁሉም ነገር ተያያዥነት አለው ስለዚህ burning of fossil fuel በሚኖርበት ጊዜ ሪሊዝ የሚደረጉ ሰልፈሪክ ኦክሳይዶች ናይትረስ ኦክሳይዶች አሉ እነዚህ ደግሞ ምን ያመጣሉ ማለት ነው የሚዘንበውን ዝናብ pH ሌቭሉ በጣም እንዲቀንስ ያደርጋሉ if የነገሮች ደግሞ pH ሌቭላቸው ቀነሰ ስንል ምን ማለት ነው ሞር አሲዲክ እየሆኑ ነው የሚመጡት ስለዚህ pH ሌቭሉ ከ5.6 በታች የሆነ ማንኛውም ሬንም ሆነ ስኖውም ሆነ ፎግም ሆነ እንደምንድነው የሚቆጠረው እንደ አሲድ ሬን ነው የሚቆጠረው ሶርሱ የሚሆነው ፓወር ፕላንትስ ከፋክተሪስ ከቬሂክልስ እነዚህ ሁላ ለዚህ ለአሲዲክ ሬን እንደ ኮዝ የሚሆኑ ናቸው ወይም እነዚህ ኬሚካሎች ሪሊዝ የሚደረግባቸው ናቸው ምን ያመጣብናል እኛ ላይ ብለን ስናመጣ ደግሞ የሚወርደው አሲዲክ የሆነ ሬን ስለሆነ ፎረስቶችን ዳሜጅ ያደርጋቸዋል ሌኩን አሲዲፋይ እንዲሆን ያደርጋዋል ሌኩ አሲዲፋይ ከሆነ ደግሞ እዛ ሌክ ውስጥ የሚኖሩት ፊሾች ይሄንን አሲዲክ ኢንቫይሮንመንት መቋቋም ስለማይችሉ ሊሞቱ ይችላሉ ኢሮድድ ቢልዲንግስ ሞመንተምስ እነዚህ ከዛ ደግሞ አንዳንድ ቢልዶች ደግሞ የቢልዲንጎች pH ሌቭሉ በጣም ሃይ ሲሆን ስንል የሃይድሮጅን መጠኑ በዝቶ በጣም አሲዲክ የሆነ ኢንቫይሮንመንትን መቋቋም አይችሉም ስለዚህ እነሱ መፈራረስ ምናምን ሊያጋጥም ይችላል ሶሉሽኑ ምንድነው የነዚህን ኬሚካል ልቀትን መቀነስ ነው በቃ የተለያዩ መንገዶችን ተከትለን ሪሳይክል እንዲሆኑ ማድረግ ካታሊክ ኮንቨርተርን መጠቀም ወይም ደግሞ ፊውልን ክሊነር ማድረግ ለዚህ እንደ ሶሉሽን የሚቀመጥ ነው loss of biodiversity ስንል ምን ማለታችን ነው biodiversity ማለት variety of life ነው የጂን የስፒሺስ እና የኢኮሲስተም variety ሲኖር biodiversity እንላለን ወይም በአማርኛ ብዝሃ ህይወት ብለን የምንጠራው ነው ኮዙ ምንድነው habitat loss ሊኖር ይችላል habitat loss ስንል አንድ habitat ምንለው እንስሳቶች ወይም living thingsዎች የሚኖሩበት ቦታ habitat ተብሎ ነው የሚጠራው መኖሪያቸው አካባቢያቸው ስለዚህ አካባቢያቸው ለምሳሌ ጫካ ውስጥ የሚኖሩ እንስሳቶች ካለ ዲፎሬስቴሽን ከተደረገና አርባናይዜሽን ከመጣ habitat loss ይኖራል እና እዛ አካባቢ የሚኖሩት እንስሳቶች ሚግሬት ያደርጋሉ አንዳንዶቹም ሊሞቱ ይችላሉ ኢንቫሲቭ የሆነ ስፒሺስ ካለ ፖሉሽን ካለ ከዛ ደግሞ የፖፑሌሽን የሂዩማን ቁጥር ደግሞ በጣም እየጨመረ ሲመጣም እዚህ ላይ ኢፌክት ይኖራል ኦቨር ኤክስፕሎሽን ኦቨር ፊሺንግ አሁን ለምሳሌ በጣም ከአቅም በላይ የሆነ አንድ ሌክ ቢኖር እዛ ሌክ ላይ ያሉትን ፊሾች በሙሉ ኦቨርፊሽ ከተደረጉ የነዛ ስፒሺስያቸው እየጠፋ ይሄዳል ነው ይሄ ደግሞ የባዮዳይቨርሲቲ ሎስን ያመጣል ኮንሲኩዌንሱ ምንድነው ሎስ ኦፍ ኢኮሲስተም ሰርቪስ ነው የኢኮሲስተም ሰርቪስ ይቀንሳል የዋተር ፒዩሪፊኬሽን የሶይል ፈርቲሊቲ የክላይሜት ሬጉሌሽን በሙሉ ሎስ ይሆናል ሪሳይለንስን ሪዲዩስ ያደርጋል ስፒሺሶች ኤክስቲንክት ይሆናሉ እነዚህ ሁላ በዚህ ምክንያት የሚመጡ ናቸው ቶክሲክ ባዮ አኩሙሌሽን ምን ማለት ነው ባዮ አኩሙሌሽን build up of persistent toxin in an organism ነው ቶክሲክ persistent የሆነ ቶክሲን ኦርጋኒዝም ውስጥ ቢልድ አፕ በሚያደርግበት ጊዜ ነው ሜርኩሪ ሊሆን ይችላል ዲዲቲ ሊሆን ይችላል ፒሲቢ ሊሆን ይችላል over its lifetime ነው ስለዚህ ባዮ አኩሙሌሽን ማለት persistent የሆነ ቶክሲን ኦርጋኒዝም ውስጥ ቢልድ አፕ በሚያደርግበት ጊዜ ነው ባዮ ማግኒፊኬሽን የሚባለው increasing in toxin concentration at higher trophic level higher trophic level ላይ ያሉት ደግሞ የቶክሲክ እንትናቸው ኮንሰንትሬሽኑ ኢንክሪዝ እያደረገ ነው የሚሄደው ለምሳሌ ስሞል ፊሽ አብዞርብ ሜርኩሪ ስሞል ፊሾች ሜርኩሪን አብዞርብ አደረጉ ላርጅ ፊሽ ኢትስ ሜኒ ስሞል ፊሽ ከዛ ትልልቅ ፊሾቹ ደግሞ እነዚህን ሜርኩሪውን አብዞርብ ያደረጉ በጣም ብዙ ፊሾች ነው የሚበሉት
ከዛ ቀጥሎ ደግሞ ፕሪዴተሮች ደግሞ ሌላ ሃየር የሆነ ሜርኩሪ ሌቨል ያለው እንትኖችን ይበላሉ ፕሬዴተር ያደርጋሉ ከዛ ሂዩማን ደግሞ እነሱን ይመገባል ስለዚህ በተዘዋዋሪ ሂዩማንም አፌክተድ ይሆናል ትሮፊክ ሌቭሉ እየጨመረ ሲሆን ቶክሲክ የመሆን እድላቸው ይጨምራል ስለዚህ ባዮማግኒፊኬሽን ይባላል እሱ ደግሞ ኢፌክቱ ምንድነው አንደኛው ሪፕሮዳክቲቭ ፌለር ያጋጥማል ኒውሮሎጂካል ዳሜጅ ነርቭ ዳሜጅ ሊያመጣ ይችላል ካንሰር ሊያመጣ ይችላል መጨረሻ ላይ ደግሞ ከሲካፋም ዴዝን ሊያመጣ ይችላል የቶክሲን አኩሙሌሽን መኖሩ ነው ሪሶርስ ዲፕሌሽን ምንለው ደግሞ አሁን ስልካ ላይ ስለ ፖፑሌሽን ኢንክሪዝ ያወራ ነበር ፖፑሌሽን በኢንክሪዝ በሚያደርግበት ጊዜ ዩዝ የሚያደርገው የሪሶርስ መጠን ስለሚበዛ በአንድም ሆነ በተዘዋዋሪ መንገድ ናቹራል ሪሶርሶችም ሌሎች ሪሶርሶችም ያለቁ ነው የሚመጣው ወይም ዲፕሌት ያደርጋሉ Resource depletion, consumption of the resource faster than they can be replenished for renewable or exhaustion of non-renewable. Renewables ምን ይሆናሉ ብለናል ታዳሾች ናቸው ብለናል ነገር ግን ኦቨርሊ ዩዝ ካደረግናቸው ሪፕሊኒሽ ማድረግ ከሚችሉበት አቅም በላይ ስለሆነ የሚሆንባቸው ሪፕሊኒሽ አያደርጉም ነን ሪኒየብል የሆኑት ደግሞ ኤግዞስትድ በሆነ መንገድ ወይም እስኪያልቁ ድረስ አሟጦ መጠቀም የሪሶርስ ዲፕሌሽን ያመጣል ለምሳሌ ኦቨር ፊሺንግን መውሰድ እንችላለን አሁን ፊሾች መራባት ይችላሉ ነገር ግን እኛም እስከመጨረሻው ድረስ እንዲያልቁ ካደረግናቸው ድጋሚ ይዛ አካባቢ ላይ የማድረግ እድላቸው በጣም እየቀነሰ ይሄዳል ground water depletion deforestation peak oil እነዚህ ላይ ኤግዛምፕል ናቸው ኮንሲኩዌንሱ ምንድነው የሪሶርስ ዲፕሌሽን በሚኖርበት ጊዜ ስኬርሲቲ እጥረት እንዲያጋጥም ያደርጋል ኮንፍሊክት ይኖራል ለዛ ሪሶርስ ኢኮኖሚካሊ ደግሞ ኮላፕስ ያደርጋል Indigenous conservation practice in Ethiopia ምን ይመስላል traditional practice that conserve nature conserve ለማድረግ traditional የሆነ ወይን ይጠቀማሉ scared groves forest patches protected for religious spiritual reasons around churches mosques burial grounds this preserve native plants and animals species ይሄ ምንድነው ይሆኑ ለምሳሌ መስጊድ ላይ ሊሆን ይችላል ወይም ቸርች ላይ ሊሆን ይችላል ወይም ደግሞ ቀብር ቦታዎች ላይ በጣም ብዙ ፕላንቶች ይኖራሉ ይሄ ደግሞ ኔቲቭ የሆኑ ፕላንቶች ፕሪዘርቭ እንዲሆኑና ስፔሺሶችም እንዲኖሩ ያደርጋቸዋል እንሰት ወይም ፉል ሳብ ባናና አግሮፎረስተሪ የሚባለው ኢንዲጂነስ የሆነ ሲስተም ነው ሳውዝ ኢትዮጵያ ላይ ያለ ይሄ ደግሞ የፎረስት ስትራክቸርን ሚሚክ ያደርጋል የአፈር መሸርሸር እንዳይኖር ፕሪቨንት ያደርጋል የሶይል ፈርቲሊቲን ደግሞ ይጠብቃል ትራዲሽናል የሆነ ሶይል ኮንዘርቬሽን ላይ ደግሞ ስንመለከት የስቶን ትሬስን መስራት ወይም ሂል ሳይድ ኮንቱር ፓች ፍላዊንግ የሚባሉት ይሄ የአፈሩን መሸርሸር የሚጠብቁ ነገሮችን ማድረግ እርከን መስራት ምናምን ትራዲሽናሊ ፕራክቲስ የሚደረጉ ናቹራል ሪሶርሶችን ኮንዘርቭ ለማድረግ የሚካሄዱበት መንገድ ነው ዋተር ሃርቨስቲንግ ትራዲሽናል የሆኑ ፖንዶችን ሃንድ ሃንግ ዌልስስ ትራዲሽናል የሆነ ኩሪዎችን እንዲያቆሩ ማድረግ ምናምን ይሄኛው ሌላኛው መንገድ ነው ላይቭስቶክ ማኔጅመንት ደግሞ ሮቴሽናል ግሬዚንግ አሁን አንድ የግጦሽ ብቻ ቦታ አዘጋጅቶ ያንን ቦታ ኦቨር ግሬዚንግ ከማድረግ ይልቅ ሮቴት እያደረጉ ግሬዝ እንዲያደርጉ ማድረግ ሲዝናል የሆነ ሙቭመንት ማድረግ ኦቨር ግሬዝኑን ለማቆም ሲዝናል የሆነ ሙቭመንት ማድረግ ወይም ደግሞ ግሬዚንግ የሚያደርጉበትን ቦታ መቀያየር እነዚህን ለመጠበቅ ያስችላል ዋይልድ ላይፍ ታቦስ ለሉ አንዳንድ ክላንስ ኦር ትራይብስ ፎርቢድ ሃንቲንግ ሰርቴን አኒማልስ አንዳንድ ቦታዎች ደግሞ አኒማሎች ምን እንዳይደረጉ ማድረግ ነው ሃንት እንዳይደረጉ ማድረግ ነው ለምሳሌ የኢትዮጵያን ወልፍ አንዳንድ ሰርቴን የሆኑ በርድስ በብሊፍ ምክንያት ምን አይደረጉም ሃንት አይደረጉም ይሄ ደግሞ ስፔሺሶቹ እንዳይጠፋ አግዟቸዋል በአንድም በተዘዋዋሪ መንገድ ሞደርን የሆነ ኢንተግሬሽን ደግሞ ኮምባይኒንግ ኢንዲጂነስ የሆነውን ኖሌጅ ሳይንቲፊክ የሆነ ኮንዘርቬሽን ጋር አብሮ አድርጎ ሰስተነብል የሆነ ሎካል አክሰፕታንስ እንዲኖር በማድረግ ኮንዘርቭ ማድረግ ይቻላል ናቹራል ሪሶርሶችን ከዚህ ዩኒት ደግሞ ያሉት የአሰስመንት ጥያቄዎች አሉ እናንተ ጥያቄዎችን መስራት ትችላላችሁ ለኤግዛምፕል ያክል 5 ጥያቄ እንሰራለን የመጀመሪያው ምን ይለናል population density is the total number of individual in a population ይላል population density total number of individual አይደለም population total number of individual in population የሚነግረን ማን ነው population size ነው እንጂ density አይደለም ስለዚህ ምን ይሆናል የዚህ መልስ false ይሆናል clumped dispersal is the most common pattern in nature ላይ most common የሆነው pattern clumped የሆነ dispersal ነው ይለናል
ክላምብድ የሚባለው የዲስፐርሳል አይነት the most common የሆነው ፓተርን ነው ኔቸር ላይ ምን ያደርጋሉ አንድ አካባቢ ላይ ነው እጅብ ብለው የሚኖሩት ወይም እንደዛ አይነት ስታይል ነው ይከተላሉ ስለዚህ አብዛኛው ኔቸር ላይ ኮመን የሆነው እሱኛው ነው ትሩ ይሆናል exponential growth occur when resources are unlimited exponential growth ወይም በጣም ፋስት የሆነ growth የሚኖረው መቼ ነው የሪሶርሱ አባንዳንሲ በጣም ሃይ ሲሆን አባንዳንት የሆኑ ሪሶርሶች ሲኖሩ ወይም unlimited የሆነ ሪሶርስ ሲኖር ነው ስለዚህ ይሄ ትሩ ነው የሚሆነው carrying capacity ወይም K is the maximum population size an environment can sustain ይሄ carrying capacity ማለት ነው አንድ environment carry ማድረግ የሚችለው የፖፑሌሽን መጠን ማክሲመም የሆነ amount of population size ምን ይባላል carrying capacity ይባላል ስለዚህ ይሄኛው ትሩ ነው የሚሆነው መልሱ a population with a pyramid shaped age structure is declining pyramid shape ከሆነ ያለው decline አይደለም የሚያደርገው decline የሚያደርገው የትኛው ነው የሎው የሆነ birth rate ኖራቸው aging ያደረጉ people የሚኖሩበት ነው ስለዚህ inverted የሆነ ነው የሚኖራቸው እንጂ pyramid የሆነ shape አይደለም የሚኖራቸው ስለዚህ ይሄኛው false ነው የሚሆነው ከቹዙ ደግሞ አምስት ጥያቄዎችን ስንሰራ ምን ይለናል ቹዙ the number of individual per unit area is called ይለናል per unit area የሚገኙ number of individual ምን ተብሎ ይጠራሉ ወይም ደግሞ ምን ይባላል population density ተብሎ ነው የሚጠራው density ማለት number over area ወይም volume የሚለውን ነው የሚያሳየን ስለዚህ population density ይሆናል Which type of population growth produced an S-shaped curve? S-shaped curve የሚያመጣው የትኛው እንትን ነው ይለናል የግሮዝ አይነት ነው ይለናል የትኛው ነው ሎጂስቲክ የሚባለው የግሮዝ አይነት S-shaped curve ነው የሚኖረው The maximum population an environment can sustain indefinitely is ይለናል indefinitely sustain ማድረግ የሚችለው environmenቱ maximum የሆነ populationu ምን ተብሎ ይጠራል carrying capacity environmenቱ carry ማድረግ የሚችለው የፖፑሌሽን መጠን ማለት ነው አራተኛው ደግሞ a population with a high proportion of young individual is likely ምንድነው የሚሆነው young individuals በጣም ብዙ ካሉት ወይም የሚወለዱት መጠን ብዙ ከሆነ ምን አይነት ነው የሚሆነው expanding type ነው የሚሆነው stable የሚሆነው መቼ ነው የሚሞቱትና የሚወለዱት መጠን እኩል ሲሆን ነው declining የሚሆነው ደግሞ birth rateaቸው low ሆኖ ግን aging የሆኑ peopleዎች population ውስጥ በደንብ ሲገኙ ነው Which one of the following is density dependent factor የሆነው የትኛው ነው ይለናል density dependent factors በአብዛኞቹ ምንድናቸው ከፖፑሌሽን density increasing ጋር የተያያዙ ናቸው ስለዚህ earthquake ብናይ ለምሳሌ earthquake ምንድነው ናቹራል የሆነ ነገር ነው ፍለድን ብናይ ይሄኛው በናቹራል ጎርፍ በናቹራል ነገር የሚመጣ ነው volcanic eruptionንም ብናይ ሶስቱም እነዚህ በናቹራል ነገር የሚመጡ ናቸው density dependent የሆነው ፋክተር ግን ማን ነው computation ነው computation density dependent factor ነው ስለዚህ ይሄን ዩኒት ይሄንን ይመስላል እነዚህን ጥያቄዎችን ሰርተናል እናንተ ደግሞ ሌሎቹን እየሰራችሁ ጥያቄዎቹን መለማመድ ትችላላችሁ ለዛሬ ጨርሰናል አመሰግናለሁ